ትላንት ያስወግዝ ነበረ። ትላንት ብዙ ያስብል ነበረ። ልብ አድርጉ። ወያኔ፣ ሻዕቢያ፣ አብይ አህመድ ውጊያ ውስጥ በነበሩበት ጊዜ በአቋም ደረጃ የኤርትራ ጦር ቀድመን ጦርነቱ ከመጀመሩ በፊት የኤርትራ ጦር ወደ ኢትዮጵያ ዘልቆ መግባት የለበትም የሚል አቋም ያዝን። ኤርትራውያን በዚህ ተቆጡ። ቀሪው የኢትዮጵያ ክፍል በሙሉ የአብይ አህመድ ደጋፊ ነኝ የሚለው በሙሉ በዚህ ተቆጣ። ወገኖቻችን የምንላቸው በሙሉ ኤርትራውያን መግባት አለባቸው፣ ማገዝ አለባቸው፣ ለምን የሚል ጩኸት ተጮኸ። ብቻችንን ቆምን። ብቻችንን የያዝነውን ሐቅ ይዘን ማን እስካሁን ጸንቷል? ፈጣሪ ወቀው። ትላንትና አብረውን ቆመው የነበሩና በዛ ሐቅ ውስጥ በዛ ማዕበል ውስጥ አብረውን የጸኑ ሰዎች የተሻለ ሲከፈላቸው በግዢ ሄደዋል። ፈጣሪ የምናመሰግነው እስካሁን ድረስ ለሽያጭ ራሳችንን አላቀረብንም። በግዢ የትም አልሄድንም። በድለላ ማንም አላንበረከከንም። ከምናምንበት ውጪ ሰጥቶ የሚገዛን ራሳችንን ለሽያጭ የምናቀርብ ሰዎች አይደለንም። ከምናምነው ውጪ እንድንናገር ሊረዳን የመጣ ካለ በአደባባይ ነው የምናገረው። አፍንጫህን ልሰህ ይዘህ ሂድ። ልትረዳን የፈለግከውን 20 ብር ሰጥተህ ምላሴ ላይ ቃል ለማስቀመጥ ኖዌይ አይታሰብም። እምንተማመን ከሆነ በዓላማ በጋራ ቆመን ከሆነ ብቻ ነው ተጋግዘን ተረዳርተን በጋራ የምንታገለው። ካልሆነ ግን እስከቻልን ድረስ እንናገራለን፣ ሳንችል እንቆማለን። ፕሪንሲፕል መርህ ማለት ይሄ ነው። ከዚህ አብይ አህመድ ወደ ትግራይ ውጊያ ለማድረግ ሲሄድ ገና መነሻው የውጊያው ዓላማ ምን እንደሆነ የት እንደተወሰነ አልነገርናችሁም፣ አላልንም። ከሄደስ በኋላ ምን ነበር ያለው አብይ አህመድ? ዛሬ የሚነግራችሁን እያያችሁ ነው። ትላንት ለፓርላማ ያለው፣ ትላንት ለህዝብ የተናገረው፣ የደገፋችሁት የእውነት እንደ ሰው የሚያስብ አእምሮ ያላችሁ ሰዎች ዛሬ አብዝታችሁ የምትጸጸቱበት ቀን አለ አይደለም? ያ ሁላ ምስኪን ትግሬ ነህ እየተባለ እየተሰበሰበ ገደል እየተከተተ ተገሏል። ይሄንን መናገር እንዴት እናንተ ቲፔሌፍ ሊያስቀምጥ ለፈለገው ናሬቲቭ አጋዥ ትሆናላችሁ ነበር ስንባል የነበረው። ተው፣ ግድ የላችሁም፣ እንደ ሰው እንቁም፣ እንደ ሰው እንዘን። ድሮን ተመቶ ከድሮን ፍርስራሽ ውስጥ የትግራይ እናቶች እየተጎተቱ ከድሮን ፍራሽ ውስጥ ሲወጡ የሚያሳየውን ቪዲዮ አሳይተን ይሄ ግፍ ነው ስንል የወረደብን ውርጅብኝ ተከፍሏችሁ ተሰጥቷችሁ ዛሬም እኮ የሚል አይጠፋም። ያን ጊዜ ተው ብለናል። ያን ጊዜ ልክ አይደለም ብለናል። ዛሬ መጣልህ አዛኝ መሳይ ቅቤ አንጓች አብይ አህመድ መጣልህ። ይኸውልህ በአንድ ድንጋይ ሁለት ወፍ ሊመታ ኦህዴድ ሊቀልድብህ ሊጫወትብህ ቁማር እያለ ፖለቲካ ቁማር ነው የሚለውት እነ ሽመልስ አብዲሳ እንዴት ሊቀልዱብህ እንደተዘጋጁ አየህ። ዛሬ መጣና በፓርላማ የመጀመሪያው ነገር ከሀ እስከ ፐ የጦር ጠቅላይ አዛዥ አብይ አህመድ አሊ ኦህዴድ፣ የአገሪቷ ኢታማዦር ሹም ብርሃኑ ጁላ ኦህዴድ፣ የአገሪቷ አየር ኃይል መሪ ከነ 6 ምክትሎቹ ሙሉን ኦህዴድ፣ የአገሪቷ የመረጃና ደህንነት ኃላፊ እነ ሲሳይ ቶላ ቅቃቃ መጫወቻው ሬድዋን ሁሴን ቅርብ ጊዜ ለቃቃነት ዝም ብሎ ከመተካት ውጪ እነ ሲሳይ ቶላ እነ አርቲፊሻል ኢንቴሊጀንስ እነ ወርቁ ጋቸና የሚመሩት አጠቃላይ የአገሪቷ የመከላከያ ኃይል የሚባለው ከ60-70 በመቶ በላይ ከፍተኛ የመኮንነት ስልጣኖቹን በሙሉ ከፍተኛ የጀነራል ከዛም በታች ያሉ ስልጣኖችን የተቆጣጠረው ኦህዴድ መሆኑን በየጊዜው በስም ዝርዝር ዘርዝረን አስቀምጠናል። እነ ብርሃኑ ጁላ አዛዥ ኢታማዦር ሹም አብይ አህመድ የጦር ጠቅላይ አዛዥ ሆነው እነ ባጫ ደበሌ ዋነኛ የፕሮፓጋንዳ አክተር ሆነው እና ለምሸት ደግፌ ጡረታ ከወጡበት ተጠርተው እነ ብርሃኑ ጸጋዬ እነ ብርሃኑ በቀለ አምጣልኝ ከሪፐብሊካን ጋርድ በ3 አጣዳፊ ሹመት ተሹመው ኦህዴዶች የአገሪቷ ህልውና በመዳፋችን ላይ ነው ፈላጭ ቆራጭ ነን ብለው የመሩት ጦርነት ነው። የቲፔሌፍ ሰዎች አፋቸውን ያላቀቁ የነበረው በተለይ ጻድቃን ጀነራል ጻድቃን ሲል የነበረውን ታስታውሳላችሁ። እነ ብርሃኑ ነጋን ሳይቀር የአማራ ኤሊቶችን ነበር። እና አብይ አህመድ ትእዛዝ ሰጥተው ላስፈጸሙት የጦርነት ውድመት ጻድቃን ከጫካ ከወጣ በኋላ ከዛች ከጉርጓድ ከወጣ በኋላ ዛሬ በጻድቃን ጉዳይ ጻድቃን በያዘው አቋምም ምናልባት ቅር የሚላችሁ ማን ነው የሚሰማችሁ ይቅርታ የምትጠይቁ ካላችሁ እኛ ይቅርታ ጠይቁን አይደለም እኮ ፖለቲካ ከሚያውቁ ሰዎች ጋር በጻድቃን ጉዳይ ተከራክረናል። ጻድቃን አደገኛ ፖለቲካ እየተፋ ነው ያለው። ከቆላ ተንቤን ከወጣ በኋላ በትግራይ ህዝብ ላይ ለተፈጸመው ጉዳት ተጠያቂ እያደረገው ያለው አማራን ነው። አማራ በሚል እየከሰሰ ያለው ማን ነው?
አማካሪዎቹ ነው አብይን ያሳቱት አለ። ስም ዝርዝር ሲጠራ እነማንን ነው የጠራው? ኤፍሬም ማዴሞ፣ ብርሃኑ ነጋ፣ አንዳርጋቸው ጽጌ ምናምን እያለ ነው ሲጠራ የነበረው። አማራነት መለኪያው ምንድን ነው ንገረን ስንል እየሞገተ ሆን ብሎ ነው ያንን ሲያደርግ የነበረው። አየህ የጦሩን የሚመራው ኢኮኖሚውን የያዘው ጦርነቱን ያወጀው የሚመራውን ሰው ትተው እነ ጻድቃን ምን ሲያደርጉ እንደነበረ ለምን ጻድቃንና ጌታቸው ረዳ አሁን አዲስ አበባ ሄደው ከአብይ ጋር አላያንስ እንደፈጠሩ ተመልከት። በመሪር የአማራ ጥላቻቸው ልክ አልባ ናቸው። እውነት ለመናገር እንደሚያስመስሉት አይደለም። አደገኛ ሽሩድ አካሄድ የሚሄዱት እነሱ ናቸው። የሆነው ነው። ወደ ኪ ፖይንቷና ወደ ቁም ነገሩ እንመለስ። በርከት ያሉ ማሳያ ማስረጃዎች ስላሉ እነሱ ላይም የግድ ማተኮር ስላለብን ማስረጃዎቹ ላይ ስለምናተኮር ዓላማው ትግራይ ላይ በኢኮኖሚም በፖለቲካም በማናቸው መንገድ ማድቀቅና በፍጹም ለ4 ኪሎ ስጋት የማይሆን ኃይል እንዲሆን ማድረግ ነው። ቲፒኤልኤፍ በራሱ ሚስ ካልኩሌሽን የሰራ ኋላ ቀር አመራር ስለነበረው እንደዚህ አይነት የጦርነት አዙሪት ውስጥ ሲገባ ከኤርትራም ጋር ከአማራም ጋር ከሱዳንም ጋር ከአፋርም ጋር ጸብ ውስጥ ገብተው እያለ ፌዴራል ነኝ ከሚለው ከአብይ አህመድ ጋር ወደ ጦርነት በሚያስገባቸው ነገሩ ስላለመግባት ነው ጥረት ማድረግ የነበረባቸው። የተሻለ ማሰብ የሚችል አመራር ስላልነበረ በእብሪት የያዙትን መሳሪያ ብቻ ተማምነው በዙሪያቸው ያለውን በጠላትነት እያያቸው ወደ ጦርነት ገቡ። ራሳቸውን የሁሉ አድራጊ ፈጣሪ አድርገው ስለው ነበረ ሚስ ካልኩሌሽን ሰርተዋል። አብይ አህመድ አቅዶ ጦርነቱ እንዲጀመር ፈልጓል። ጎትቶ ወደ ጦርነት ሊያስገባቸው ፈልጓል። አሁን እንደሰሩ ስህተት ይኸውልህ ከቀናት በፊት ጠለምት ላይ እየተኮሳችሁ ግቡ ሲላቸው ጠገዴና ጠለምት እነ ታደሰ ወረደ እየተኮሱ ገቡ። እየተኮሳችሁ ግቡ ብሎናል ላለ ማለት የጊዜያዊ አስተዳደሩ ነው ወታደሩ እየተኮሰ እንዲገባ ያዘዘው አለ ታደሰ ወረደ። እንዴት እየተኮሱ ገባ ሲባል ደግሞ አጀንዳ ለመፍጠር ነው። ይሄም ቢቢሲ ላይ ትላንትና አንስተነዋል በዝርዝር። አጀንዳ ለመፍጠር ጥይት ተታክሶ ሰው እንዲሞት አድርጓል ታደሰ ወረደ። ይቅርታ ጠይቅ ተብሎ ይቅርታ ላለመጠየቅ በዚህ መንገድ አስተባብዬ ልለፈው ነው ዋናው አጀንዳቸው። የወልቃይት የጠገዴን የራያን ጉዳይ በምርጫ አከላለል ጉዳይ በምርጫ ክልል ትግራይ ብለው አካለው ይሄንን ስምምነት ላይ ደርሰው አይ ይሄንን ሳታደርግ በቀጠናው ምርጫ አታደርግም ብለውታል። አብይ አህመድ በባሌም በቦሌም ምርጫ ተደርጓል የሚል አዋጅ አውጆ መንግስት ነው የሚለው ሌጂትሜሲ ይፈልገዋል። ፓርላማ መጥቶ ዲስኩር ያሰማ አሁን ፌብሩዋሪ 12 የአፍሪካ መሪዎች ስብሰባ ስለሚኖር ከቲፒኤልኤፍ ጋር በተጀመረው መልኩ ራሱ ሆይታ ምን መጫጫህ ራሱ እንዳይፈጠር አንዲት ቃል ሳይተነፍስ ዝም ያለው የአፍሪካ መሪዎች ሲመጡ ጦርነት አለ ከተባለ ጨርሶ ሊሰረዝ ይችላል። መሪዎች አንድ መጥም ጦርነት ወዳለበት ሀገር ሊሉ ይችላሉ። ከዚያ ውጪ የኢሜጅ ጉዳይ ነው። የእሱን ብልጭልጭ አዲስ አበባ እያዞረ ማስጎብኘት ይፈልጋል። አክት ማድረግ ይፈልጋል። ለእሱ ፖለቲካ መጫወቻ ሰው ፓርላማ ወደሚባለው ስብስብ ሲመጣ ምን ይዞ ይመጣል እንዳለ ካልኩሌሽኑ ነው የምንከታተለው። ምን እያደረገ ነው? አካሄዱ ምንድነው? ምንድነው የፈለገው? ጥይት የጮኸችው እነታደሰ አጀንዳ ልንመዝን ያሉት ተማክረው ነው ያደረጓት። ጥይት እንድትጮህ አረጉና በአማራው በኩል የተሰጠውን ብቻ ይዞ ለሚጮኸው ወያኔ ወረረኑ የሚል ጩኸት እዛ ውስጥ ሲጮህ እነታደሰ ወረደ የተኮሳችሁ ግቡ አላቸው። እየተኮሱ መጡ። መጫወቻ ቁማር በቃ በጥፊ እያለ እኮ ነው የሚጫወትባቸው። እየተኮሳችሁ ነው አላቸው። እየተኮሱ መጡ ነው። ራያንም ለቀቀላቸው እንጂ ሙሉ በሙሉ ለቆላቸው ወጣ። እሷ አላት ካልኩሌሽን አላት። ከዛ ቆቦ ላይ አማራውን ጸረ ወያኔ ያለ ትግል አርጉ ምናምን ብሎ ያሰልፋል። ከመሆኒ ከጨርጨር በሙሉ ካላማጣ ከኮረም ነቅሎ መከላከያውን አንድ ጥይት ሳይተኩስ ካስወጣው በኋላ ቆቦ ላይ ሰብስቦ ወያኔ አሰደደን አስወጣን በሉና ሰልፉጡ ይላቸዋል። ጨፌ ላይ ተቀምጦ ሆዴድ እንዴት ቁማሩን በቃ የፖለቲካ ጫወታ እንዴት እንደሚጫወቱበት ተመልከቱ። ከዛ ወያኔንስ እየተኮሽ ግቢ ተባለች። እነታደሰ ወረደ ወሰኑ። እየተኮሱ መጡ። አላማጣን ጠገዴን ያዙ ተብለው ሲመጡ እና አብይ አህመድ ሌላ ውጥመት አዘጋጅተዋል። ልክ እነሱ ተኩሰው መጥተው ከተቆጣጠሩት በኋላ እንዲበርድ ነው መጀመሪያ የተስማሙት። በፈቃድ እኛ ነፃ አድርገን አንሰጣችሁም፣ ከፈለጋችሁ ተኩሳችሁ ግቡን የተባሉት። እየተኮሱ ሲመጡ እዛ ያለው ኃይል ሬዚስት ስላደረገ ምላሽ ተሰጣቸው ማለት ነው። መከላከያ ብቻ አይደለም እዛ ያለው በተወሰነ ደረጃ ልክ እንደ ተከዜ ዘብ የተደራጀ አካል አለ። ጠለምት እና ጠገዴ ላይ
ከዚያ ውጪ በዚያ ቀጠና የሚንቀሳቀሱ ኃይሎች ከአማራ ህዝብ መካከል የተደራጁ ኃይሎች አሉ። በወልቃይት ላይ የተከዜ ዘብ ቢሆንም በዚህ በጠገዴና በጠለምት ላይ ማህበረሰቡ ልክ እንደ ተከዜ ዘብ የተደራጀ ኃይል አለ። ቀደም ሲል የነበረ በፋኖ መዋቅር በነ ሀብቴ በኩል የሚመራም የፋኖ ኃይል ነበረ። ስለዚህ ማህበረሰቡ ኃይሊ ሬዚስት ስላደረገ እዛ የነበረው አካል ነገር እየተበላሸ መሆኑን አውቆ አብይም የፈለጋት ያችን ነበረ ተኩስ በእነሱ መካከል እንዲደረግ አማራና በትግራይ መካከል ግጭት ተፈጠረ እንዲባል እሷን የፈለጋት። አሁን አማራው ጋር ጥይት ተተኮሰ፣ ወያኔ ለወረራ መጣ የሚለውን ዜና እና ጸረ ወያኔ ትግል እናድርግ ሰልፍ ወዘተረፈ እያለ ትርምስምሱ ሲወጣ አብይ አህመድ ከ4 ኪሎ ጨፌ ላይ ወስነው ምዕራብ ትግራይ ደቡብ ትግራይ ብለው ኦልሬዲ ወስነው እንዲቀጥል አድርገዋል። ያቺ ጥይት ተኩስና ጦርነት ባትኖር ኖሮ የአማራ ህዝብ ቁጣው የት ጋር ነው የሚሆነው? አብይ አህመድ ወይም ኦህዴድ እንዴት በወልቃይት ጉዳይ እንዴት ራያን ወልቃይትን አንድ ባንክ እንኳን ቀጠናውን በትግራይ ስር ሲጠራው የነበረ ተቃውሞ የምታውቁት ነው። አብይ አህመድ ግን መጪው ምርጫ በዚያ በኩል በዚያኛው ክልል ይወሰናል ብሎ እንኳን አንድ ነገር የተባለ ነገር የለም። ለምን? ይሄንን ከበድ ያለ በአማራ ላይ ክደት የተፈጸመበትን ውሳኔ ሲያስፈጽም በጠገዴ በኩል ወያኔ እንድተኩስ አዞ ወያኔ ተኮሰች የሚል ጫጫታ ነው። አየህ፣ እሱ ላይ እንደገና ዴቨሎፕ ሊያደርግበት ፓርላማ ስብሰባ ብሎ ጠራና መጣለ። በፓርላማ ላይ ትግራይም ተበድለዋል አለ፣ ተረሽኗል አለ፣ ንብረት ወድሟል አለ። አሁን ያዙ ለመረሸናቸው ንብረት ለመውደሙ ትግራይ ያሉትን ኃይሎች ፊታችሁን ወደ ዙሩ አለ። ኤርትራውያን የረሸኗችሁና ወደ ኤርትራ ዙሩ አለ። ተመልሶ መጣ። ይኸው ትግራይ ደግሞ ወደ አማራ ክልል ህወሓት ደግሞ መጣ አለ። አማራ ክልል ላይ እንዴት እንዲህ አይነት ወንጀል ይፈጸማል እያለ በመቆርቆር ተናገረ። በዛን ጊዜ ቲፒኤልኤፍ በመጣበት ጊዜ የተፈጸመ ወንጀል አለ፣ ተጠያቂ ናቸው። ዓለምን መዝግቦ የያዘው ነው። ነገር ግን እነሱ ከፈጸሙት እጥፍ የሚሆነውን አብይ አህመድ ባለፉት 3 ዓመታት አማራ ላይ ፈጽሟል። አሁን ያለማቋረጥ በየቀኑ በአማራ ላይ ያን ወንጀል እየፈጸመ ነው። ፎርጌት በአማራ ክልል ብቻ አይደለም። ባለፉት 7 ዓመታት 1 ሚሊዮን አማራ ንብረት አጥቶ ተፈናቅሎ የሞተው ሞቶ የተረፈው አማራ ክልል መጥቶ ክልሉን የተፈናቃይ ካምፕ አድርጎ ምጽዋት እየለመነ የሚኖር ህዝብ አድርጎታል። 1 ሚሊዮን 3 ዓመታት ከ5 ሚሊዮን በላይ የአማራ ልጆች ወደ ትምህርት ቤት አይሄዱ። የአርሶ አደር ሰብል በወን ተቃጥሏል። ትምህርት ቤቶች ወድመዋል። የመንግስት በላቸው የግል በላቸው ተቋማት ክልሉ ላይ ህብረተሰቡ የሚገለገልባቸው ተቋማት በሙሉ ስትራቴጂካሊ በቅድ እንዲወድሙ ተደርገዋል። ወጣቶች በገፍ እየታፈሱ በየኮንሰንትሬሽን ካምፑ ገብተዋል። ዕድሜያቸው ከ8 ዓመት እስከ 80 እና 90 ዓመት የሚደርሱ 8 ዓመት ልጅ ህፃን ልጅ እስከ 80 ዓመት የሚደርሱ አዛውንት ከ2600 2700 በላይ የአማራ ህፃናትና እናቶች አብይ አህመድ ባሰማራቸው ሰራዊት መድፈርን እንደ ጦር ስልት ቆጥረው ተደፍረዋል። እኔ አይደለም የምለው፣ ዓለም አቀፍ ተቋማት የዘገቡት የቅርብ ጊዜ ዘገባ። ይሄን ብቻ ነው የምልህ። በሻሸመኔ፣ በኦሮሚያ፣ በዝዋይ ተለይቶ የአማራ ሱቅ ያለው ባለሀብት ገለመሌ ምናምን ብሎ ወድመዋል። አብያተ ክርስቲያናት እንደ ጧፍ ተቃጥለዋል። የአማራ እየተባሉ ተመልከት። የኢትዮጵያን ሰንደቅ ዓላማ በአዲስ አበባ ከተማ ውስጥ መያዝ አረንጓዴ፣ ቢጫ፣ ቀይ የአማራ ነው ተብሎ አማራ ክልል ላይ ለበዓልም ለምንም ይዘው ትወጣለህ። አዲስ አበባ ላይ አብይ አህመድ ሙሉ ቁጥጥር አለኝ የሚለው ቦታ ላይ አትሞክራትም። ከነጠላ ጥለት ላይ ቀደው ያነሱታል። ከአዲስ አበባ ላይ ሶሻል ኮንትራቱን በጣት ሰው ሶሻል ፋብሪኩን በጣት ሰው አማራውን ስደተኛ አድርገውታል። አባይን ተሻግሮ አዲስ አበባ መግባት አይችልም አማራ። እንዲህ አድርጎ የሚጫወትበትን የአማራው ማህበረሰብ ቲፒኤልኤፍ ባለፈው ጦርነት መጥቶ አውድሞ ነበረ። ወደዚህ ትሚን አጀንዳ መስጠቱ ነው በሱ ቤት። ከዛ አሁን የጀመራችሁትን ወያኔ ምናምን እናንተ በሉ፣ እነዛኞቹ ደግሞ አማራ ትምክተኛ ገለመሌ እያሉ ይበሉና እናንተ ተባሉ እያለ ካልኩሌሽን እየሰራ ነው። አስታውሱ ከዚህ ቀደም ምን እንዳለን።
አፄ ቴዎድሮስን ማን ገደለው? ማን መርቶ አመጣው ሲል ሰምታችኋል። በየጊዜው በትግራይና በአማራ ህዝብ መካከል ያልተቋረጠ ጦርነት እንዲቀጥል ማድረግ ኦህዴድ ጨፌ ኦሮሚያ ላይ የወሰነው ስልት ነው። ይሄንን ተረድተህ በትግራይም በኩል በአማራም በኩል ያለው አካል ምን እየተካሄደ እንደሆነ መቼ ነው የሚገባችሁ ያለን ምንጮኸው ለዚህ ነው። ትግራይ ላይ ለተፈጸመ ሳይለንት ማጆሪቲው ይሄ ዳር ተቀምጠህ ፖለቲካ የለውም ምናምን የምትለው አካል ደግሞ ምንድነው የተፈጸመው? ምንድነው የሆነው? ቲፒኤልኤፍ እነ ጌታቸው ረዳ በዋናነት ጦሩን ሲመሩት የነበሩት እነ ጻድቃን ጀነራል ጻድቃን አመራር እየሰጡ አማራ ክልል ላይ ሆስፒታሎች፣ ትምህርት ቤቶች፣ ክሊኒኮች፣ ጤና ጣቢያዎች፣ ሆቴሎች በሙሉ አልወደሙ። እነዛ እንዲወድሙ አብይ አህመድ ገና ከቆቦ ከራያ ተንደርድረው ቆቦ ሲመጡ መከላከያው ፊት ኋላ ቀኝ ኋላ ዙሮ ሲሸሽ እንዴት ይሸሻል? ይሄ ሳቦታጅ ነው ስንል ለረጅም ጊዜ ሳቦታጅ የሚል ስም ከስሜ ቅጥያ ጋር አድርገውት ነበር። ሳቦታጅ አለ። እስከ መጨረሻው ጸናሁበት። የትኛውን ያሸነፈው? ታየ ደንደዓ መጥቶ ሳቦታጅ ነበር የተሰራው አለ። እነ ሚልኬሳ መጥተው እንደዛ ነው መከላከያው ሸሽ ወደኋላ ይግቡና አማራን ያውድሙት ተብሎ በትእዛዝ ነው አልተባለም። ያኔ ስንናገረው ከአማራው የተቃወመን አይበልጥም? ከራሳችን ወንድም ከራሳችን ወገኖች የተቃወሙ እየነገርናቸው እየጮህን ቀኝ ኋላ ዙሮ ሲሸሽ የቲፒኤልኤፍ ጦር እየተከተለ አማራውን ሲያወድም አንድ መከላከያው ቀኝ ኋላ ዙሮ እንዲሸሽ እየተደረገ ያለው ሆን ተብሎ የቲፒኤልኤፍ ፋይል እንዲመጣ ነው። ከትግራይ ሲወጡ 5 ክፍለ ጦር እንዲሸነፍ ዝርክርኩን መሳሪያውን አስረክቦ እንዲወጣ ተደርጎ ነው። አልተናገርንም? የ5 ክፍለ ጦር እንዴት ተሸነፈ አልክ የሚል ጩኸት፣ ኧረ አማራውን ሊያወድም ነው ግድ የላችሁም ጮህን። ይሄ ከ5 ክፍለ ጦር የታጠቁትን መሳሪያ ይዘውት ይመጣሉ ብለን ጮህን። መጨረሻ ላይ ምንድን ነው መተው ያንን የ5 ክፍለ ጦር ትተውላቸው የመጡትን መሳሪያ ይዘው መተው አማራውን እስከ ሸዋ ድረስ የማውደሙን ስራ ማን ሰራው? ጌታቸው ረዳ አይደለም? ሂሳብ እናወራረዳለን እያለ ጌታቸው ረዳ ዛሬ ማን ጓደኛ ነው? የአብይ አህመድ። የዚህን የወንጀል ዱካ ከአብይ ጋር ሆነው እያጠፉ ነው አይደል? አየኸው? ሂሳብ እናወራረዳለን ያለው ኃይል መጥቶ አማራውን እያወደመ በታቀደው መንገድ ሸዋ ከደረሰ በኋላ ሸኖን ተሻግሮ ወደ ኦሮሚያ ቀጠና ከመግባቱ በፊት አብይ አህመድ ዘማች ነኝ ብሎ መጣ። አሁን ቀኝ ኋላ ዞሮ ቲፒኤልኤፍ ኃይል መመለስ አለበት ተባለ። የኦሮሚያ የሚባለው ክልል ላይ ማንም አይረግጥም ነው። እስከ ሸዋ ድረስ መምታት የሚፈለገው ቀጠና መቱ። ኮምቦልቻ አማራ ክልል ካሉት የኢንዱስትሪ ዞኖች አንዱ ነው። ደብረ ብርሃንም በተመሳሳይ ታክቲካሊ እነዛ እንዲወድሙ ተፈልጎ ነበረ በየደረጃው። ኢንዱስትሪዎች የት ነው የነበሩት? አማራ ክልል የኢኮኖሚ ዞን የሚባሉት የት ነበሩ? ደብረ ብርሃንና ኮምቦልቻ መስመር አይደለ? ያንን መተው ያን እንዲያወድሙ ነው የተፈለገው። አንድ መስመር ነው የተከፈተላቸው። ሌላው የቅርስ ማዕከል ነው ላሊበላ፣ ግሸን ሙልጭ ተደርገው እንዲዘረፉ የተደረገው ማን? ራሱ ኦህዴድም ቲፒኤልኤፍም የወንጀል አቻ ሰርተው ያንን ሁሉ ነገር አደረጉ። አስተውሉ። ዞረው ምን ሊሉን ነው እየፈለጉ ያሉት? ወደ እውነታው እንምጣ። ማምለጥ የለም። መረጃ ብቻ አይደለም ማስረጃ ይዘን ስለሆነ የምንሞግተው። የማውደም የማጥፋት እንቅስቃሴውን አደረጉ። በሚፈልጉት ልክ በሚፈልገው መጠን ሄዱ። አማራውን የማውደም እንቅስቃሴ ለአብይ አህመድ የወንጀል አቻ ፈጠረበት። መጨረሻ ላይ ራሱን ንጹህ ለማድረግ እነጌታቸው ረዳን ይዞ መጣ። ናሬቲቭ ሲሰሩ ቆዩ። ልክ አብይ አህመድ እንደውም አዛኝ ለትግራይ ተቆርቋሪ ያደረጉ አቀረቡትና ወዴት ሄዱ? አየህ፣ ወንጀሉን በሙሉ ፍሬም ሲያደርጉ እኮ ቆይተዋል። ተሰራ የሚባለውን ወንጀል በሙሉ ለኤርትራ እንስጥ ብለው ተዋውለዋል። ሪያሊቲው ግን ምን ይላል? ዘመኑ የቴክኖሎጂ ነው። ዘመኑ የሚዲያ ነው። ማንን አጨብርብሮ ሊሄድ ይችላል? አብይ አህመድ ፓርላማ ሰብስቦ ደሞዝ የሚከፍላቸውን ሊያስጨበጭብ ይችላል።
በየዩቲዩቡ የቀጠራቸውን ካድሬዎች ሊያስጨበጭብ ይችላል። የብአዴን ልጆችና የልጅ ልጆችን አሰልፎ አንድ መዝሙር ሊያዘምር ይችላል። ሪያሊቲውን ግን መካድ አይቻልም። እያንዳንዷ የሰራት ወንጀል የትላንትናም የዛሬም ተሰብስባ ተቀምጣለችና። በነገራችን ላይ ኤርትራ ይፈጽመው፣ ኦህዴድ ይፈጽመው፣ ሌላ ኃይል ይፈጽመው፣ ማንም ይሁን ነው ወንድሜ ለምን አይሆንም ነው። በወንጀል ውስጥ ከተሳተፈ ድረስ ወንጀለኛ የሆነ ሆኖ ወንጀል መፈጸሙን ነበር የካዱትና አብይ አህመድ አሁን ወንጀል መፈጸሙን አምነዋል። ወንጀል መፈጸሙን አመኑ። ዳጋ ሐሙስ አሉ ወሬቨር አክሱም ማህበረ ዴጎ ሽሬን ጠቅሰው ቤት ለቤት መረሸኑን ወጣት እየሰበሰበ መረሸኑን አምኗል። ማመኑ ነው ትልቁ ነገር። የረሸነው አካል በወቅቱ ፖለቲካ ለመስራት ቲፒኤልኤፍ ራሱን የረሸነው የሚል ናሬቲቭ ለመስራት የተሞከረው በአማራ የፖለቲካ ኤሊት አካባቢ ላይ እና አብይ አህመድ ያኔ የብአዴንን ሴል ተጠቅመው የነጋሻው መርሻ የነ ጣሂር ቡድን ያንን ነው ሲሰራ የነበረው። ሪያሊቲውን ተው፣ መሳት አያስፈልግም። ሬድዋን ወጣ፣ መድፈር ወንጀል ተፈጽሟል አለ። የሬድዋን ንግግር እኮ አለ ጎበዝ። ሰነድ ይዞ መጥቶ እኮ በሰነድ ተጽፎ ቲፒኤልኤፍ ራሱ ነው ወንጀሉን የፈጸመው ብሎ ነበር። የምታስታውሱት ነው አለ የሬድዋን ንግግር። ለዛሬ አላዘጋጀነውም፣ ያላችሁ ላኩልን፣ በቅርብ ያላችሁ። ሬድዋን ቲፒኤልኤፍ ራሱ የፈጸመው ወንጀል ነው፣ ሰነዱም በእጃችን ገብቷል ያለበት በወቅቱ ትግራይ ላይ ለተፈጸመው ወንጀል። ዛሬ አብይ አህመድ መጣና ቲፒኤልኤፍ ፍንትቶ ወንጀሉ በሻዕቢያ የተፈጸመ ነው አለ። ተመልከቱ፣ ኦህዴድን ነጻ ሲያወጡት ትግራይ ላይ መፈጸሙን ወንጀሉ ካመኑ በኋላ ወንጀሉ የፈጸመው ኤርትራ ነው አለ፣ ሻዕቢያ ነው አለ። አማራ ላይ ወንጀል ተፈጽሟል የሚለውን አመጣ። ወንጀሉን ቲፒኤልኤፍ ነው የፈጸመው አለ። ከራያ ተነስታችሁ አላማጣን ኮረምን ለቃችሁ ወልዲያ ስትመጡ ለታክቲክ ነው ዝም በሉ፣ ስበን አስገብተን እንደመስሰው ነው ስትሉን አልነበሩ ወይ ነው ጥያቄው። ሪያሊቲው ግን ወደ መሃል እንዲመጡ ነው ካላችሁ በኋላ ሸዋ ድረስ ሂደው አውድመው ማውደሙን ጨርሰው በሰላም ተመልሰው መቀሌ እንዲሄዱ ከተደረገ በኋላ ፕሪቶሪያ ሄደን እንስማማ ነው ያላችሁት። ማን ላይ ነው የምትቆምሩት? ሪያሊቲው ምንድን ነበር የሚያሳየው? አሁን ኦህዴድ በጣም በቃ ሐሳቢና ብልጥ ታክቲካሊ ብልጥ ሆኖ ኤርትራ ላይ ወንጀል ማነው ትግራይ ላይ ተፈጽሟል፣ ሻዕቢያ ነው አለ። አማራ ላይ ተፈጽሟል፣ ወያኔ ነው አለ። አየህ፣ አማራው ከትግራዩ ጋር፣ ትግራዩ ከኤርትራ ጋር፣ ሰሜን ኢትዮጵያ አሁንም እየተዋጋህ ውደም የሚል መልእክት ከጨፌ ኦሮሚያ በፓርላማ ላይ አብይ አህመድ ዛሬ ያስተላለፈ። ወንጀሉ ግን በማን ነበር የተፈጸመው? ያ ወንጀል የተፈጸመው በማን ነበር? ወንጀል ፈጻሚውን ቡድን ማጋለጥ ያስፈልጋል በቀዳሚነት። አየህ፣ የፓርላማ የዛሬ ንግግር ኪፖይንቷ ትግራይ፣ ኤርትራና አማራ እየተጋደላችሁ ኑሩ የሚል ትዕዛዝ የተላለፈበት ነው። መቼ ነው የምትነቃው? ሰሜን ላይ ያለው ኃይል መቼ ነው የኦህዴድ የጨፌ ኦሮሚያ ቡድን መጫወቻ ከመሆን የምትባንነው? መቼ ነው? መቼ ነው እንደዚህ ያለው ተራ ቡድን መጫወቻ አድርጎህ እንዳይቀጥል ራስህን ከእንደዚህ አይነት ሁኔታ መታወጣው? መቼ ነው? አሁን አብይ አህመድ የሚባል ጩልሌ መጥቶ ኤርትራ፣ ትግራይና አማራ እየተዋጋህ ኑር የሚል መልእክትን ያስተላለፈው። ትግራይ ላይ ያለው ኤሊት መቼ ነው የምትነቃው? አማራው ላይ ያለው ኤርትራውስ መቼ ነው የሚነቃው? አሁን በፐርሰንት አውጥተህ እንትና ይሄን ያህል ፐርሰንት ከሌ ይሄን ያህል ፐርሰንት ልትወዛገብ ነው? ስማኝማ፣ ወንጀሉ ተፈጽሞ አንድ ሁለት ነገር እንሰማለን። ይኸውልህ፣ መጀመሪያ ወንጀሉ መፈጸሙን እንኳን አመኑ። በአማራም ላይ በትግራይም ላይ የተፈጸመውን ወንጀል እንኳን አመኑ። ወንጀሉ አልተፈጸመም እያሉ ይክዱ ስለነበረ ኦን ሪከርድ ግን ሁሉንም ወንጀል የፈጸሙት አካላት የት ቦታ እነማን ወንጀል ፈጸሙ የሚለው ግን ማስረጃው አለ። ዘረፋ ተፈጽሟል። አዎ፣ እነማን ዘረፋውን እንደፈጸሙት ማስረጃ አለ። የጊዜ ጉዳይ እንጂ ከተጠያቂነት አታመልጡም የምንለው ለዛ ነው። ወንጀሉ በተፈጸመበት ወቅት
አብይ አህመድ ምንድን ነው ሲለን የነበረው? እነ ባጫ ደበሌ ምንድን ነው ሲሉን የነበረው? የኤርትራ ጦር መግባት የለበትም የሚል አቋም መጀመሪያ ያራመድን። እንዳልናችሁ ውግዘት መጣ። ሺህ ጊዜ አውግዙን እንጂ እንቀጥላለን አለን። ቀጥሎስ ማውደም ከተፈጸመ በኋላ ትግራይ ላይ ያሁላ ጉድ ሲፈላ ይሄ ነገር አብይ አህመድ ትግራይ ላይ ሰክሰስፉሊ ካጠናቀቀው አማራው ላይ ያመጣዋል አለን። አመጣው። አማራውን ካስወደመ በኋላ ወደ ኤርትራ ሊጓዝ ነው አለን። አስተውሉ። በዛን ጊዜ የተከታተላችሁን ካላችሁ እዚህ ያላችሁ ዲያስፖራ ላይ ኤርትራና ኢትዮጵያውያን የኤርትራና ኢትዮጵያን ባንዲራ ይዛችሁ እነ ሶፊያ ሸባባው የኤርትራ አምላክ ይመስገን የሚል መዝሙር ይዘምሩ ነበረ። ተመልከቱ። አሁን ኦፍኮርስ ይቅርታ በጠየቀችበት ጉዳይ ደግመን ስሟን ለማንሳት ፍላጎት ኖሮን አይደለም፣ ግን ምሳሌ ሆኖ እየተነሳ መሄዱ ማይቀር ስለሆነ የኤርትራ አምላክ ይመስገን እየተባለ የተዘመረበት መዝሙር አሁን አያችሁ። ከአብይ አህመድ ጋር ሆናችሁ ነበር አይደለ የዘመራችሁት? የኤርትራ አምላክ ይመስገን እያላችሁ በወቅቱ አብይ አህመድ ምን ስላላችሁ? ዘንድሮ ከኤርትራ ጋር ታርቀን ባይሆን ኑሮ አለ ኢትዮጵያ አልቆላት ነበር አለ አብይ አህመድ በአደባባይ። በጓሮ ደግሞ ለወዳጆቹ ነገራችሁ። ፓስተር በለው ዘማሪ በለው ምናምን በለው ቅዱስ ጦርነት ነው አለ። ጳጳስ በለው ሼክ በለው አለ። አብይ አህመድ አሁን መጣና ኤርትራ አምላክ ይመስገን እያላችሁ ለዘመራችሁ የኤርትራ ሰዎች እኮ ሲቪሊያንን እየረሸኑ ገደል ጨምረዋል አላችሁ። አሁንስ ይመስገን እያላችሁ ነው የምትዘምሩት ወይስ ልትቀይሩ ነው? ኧረ ስለፈጠራችሁ አደብ ግዙ። ዛሬም ያልተማራችሁ ጳጳሳት፣ ዛሬም ያልተማራችሁ ሼክ፣ ዛሬም ያልተማራችሁ ዘማሪነን ምናምንን አርቲስትነን ብትል ተዉ። ከዚህ ከወንበዴ ስርዓት ጋር ታሪካችሁን አታበላሹ። ተዉ። የአብይ አህመድ መጫወቻ አትሁኑ። ታሪካችሁን በዚህ ደረጃ አታጨቅዩት። አንድ ጊዜ ነው እዚህ ምድር ላይ የምትኖሩት። ወንጀሉ በተፈጸመበት ጊዜ ይሄ ወንጀል ተፈጽሟል ሲባል የአብይ አህመድ ንግግር ምን የሚል ነበር? የኤርትራ ጦር እንዲህ ያለ ወንጀል ፈጽሟል ተብሎ ሲነሳ ከዳር እስከ ዳር ጀነራሎች በላቸው አብይ አህመድን ጨምሮ የፖለቲካ አመራሩ በሙሉ እንደው በጭራሽ ሲጀመር መጀመሪያ የካዱት ኤርትራ ጦር ፈጽሞ አልገባም። መግባቱን የሚያረጋግጥ ማስረጃዎች ሲቀርቡ ደግሞ አብይ አህመድ ምንድን ነው ያለው? ተጋብዘው ነው የገቡት። ወያኔ ወደ ጎንደር ተኩሳ፣ ወደ አስመራ ተኩሳ፣ ከአስመራ ተጋብዘው ነው የገቡት። ኑ ተብለው ነው ራሳቸውን ለመከላከል ነው የመጡት አይደለም ያለን አብይ አህመድ። ከዚያስ በኋላ የጦርነቱ ሂደት በትግራይ አንድ ሲቪል አልሞተም ብሎ ፓርላማ ስታጨበጭብ አልነበር እንዴ? እጅህ እስኪግል ድረስ የሚገርም ሰልጀሪን የሰራ ነው ሲል አልነበረም እንዴ? ንብረት ወድሟል ተዘርፏል ይባላል። አንድ የተዘረፈ ንብረት የለም ሲል ስታጨበጭብ አልነበር እንዴ? አሁን ገዱ አንዳርጋቸውን ለምስክርነት ክር አለው ማተም አለው እያለ ይጠራል። ገዱ አንዳርጋቸው ምን ያድርግ? በወቅቱ አንተ ስር ነበረ፣ አሁን ኑዛዜ ውስጥ ገብቷል። ትክክል እንዳልነበረ ተናግሯል። ገዱን የጠራኸው አየህ፣ አማራና ትግራይ ይዋጋ ባለው መንገድ ይህን እንዲህ አይነት ፖለቲካ እጫወታለሁ ብለህ አስበህ ነው አብይ አህመድ እየሰራህ ያለው። ሌላው ምን ያህል ነቅቷል፣ ሌላው ምን ያህል ይህንን ካልኩሌት ያደርጋል አላውቅም። ማስረጃ ግን አቅርበን እንሞግት እስኪ። ሾርት ሚሞሪ ላላችሁ የፓርላማ አባል ነን ብለህ ዛሬ ስታጨበጭብ የዋልክ፣ ትላንት ስታጨበጭብ የዋልክ፣ ዕድሜ ዘመንህ ማጨብጨብ ላይ የተመሰረተ ሁሉ ልጆቻችሁ እንዲስቁባችሁ የፓርላማ አባላት ነን የምትሉ አካላት ከአብይ አህመድ ጋር ተሰልፋችሁ የዛ የነውር ዘመቻ መሪ የነበራችሁ አካላት ታሪክ እንዲመዘግባችሁ እስኪ እንዴት በአገሪቷ ውስጥ እንዴት በህዝብ እልቂት አብይ አህመድ ቁማር እንደሚጫወት አንድ ባንድ በቪዲዮ እያቀረብን እያጋለጥን እንሂድ። አድማጭ ተመልካቾቻችን አብራችሁን ስለሆናችሁ በድጋሚ እናመሰግናለን። በሱፐር ቻት በሱፐር ስቲከር ድጋፍ በማድረግ ስራችን እንዲቀጥል እያደረጋችሁ ላላችሁ እናመሰግናለን። እነሱ በሚሊዮን የሚቆጠር በጀት መድበው ቀን ከሌት ይህንን እየሰሩ ነው። እነሱ የሚሰሩትን እያመከንክ ፕሮፓጋንዳቸውን በካውንተር ፕሮፓጋንዳ አፈርድሜ ያስበለተ ካልሄድክ አገርህንም ህዝብህንም ታዋርዳለህ፣ አሳልፈህ ትሰጣለህ ለዚህ ቡድን። በማናቸው መልኩ በቁጭትና በመንገብገብ ስሜት እንዴት ይሄ ሁሉ ህዝብ ታላቅ ህዝብ እንዴት የኦህዴድ መጫወቻ ይሆናል?
እንዴት ከሽመልስ አብዲሳ ከአብይ አህመድ በላይ ከሰባተኛ ክፍል ድንገት ጌታቸው ረዳ እንዳለው ፒኤችዲ የደረሰ የት መቼ ተማርክ ብለህ ብትጠይቀው ምላሽ የሌለው ሰው እንዴት በኢትዮጵያ ይጫወትባታል በዚህ ደረጃ? ትላንት የተናገረው ከዛሬ ጋር፣ ዛሬ የሚናገረው ከነገ ጋር፣ ጠዋት የተናገረው ከሰዓት ከሚናገረው ጋር የተምታታ ነገር ሲናገር ኢትዮጵያ ከኤርትራ ጋር ባትታረቅ ኢትዮጵያ አልቆላት ነበር ሲል የኢትዮጵያ ወታደር ኤርትራውያን ተቀብለው ራቁቱን ሄዶ አልብሰው ባይመልሱት ኖሮ አልቆለት ነበር ሲል በንብረት ዘረፋ በግድያ የሚደረገው ነገር ስማቸውን ለማጥፋት ነው ያለ ሲከላከል እንዳልነበረ ሁሉ ዛሬ ያባረረውን እና ከሀገር ያስወጣውን ገዱ አንዳርጋቸው ምስክርነት እየጠራ ኤርትራውያን ትግራይ ላይ ጥፋት ሲፈጽሙ ጸብ ነበረ እያለ ለማሳመን ይሞክራል። ትግራይን ስለነኩብን ነው ከኤርትራውያን ጋር የተጣላ ነው እያለ ሊያጭበረብር ይሞክራል። በዚህ የምትታለል ትግሬ ልትኖር ትችል ይሆን? የደነቆረ ለነገሩ አለ። ጌታቸው ረዳ አለ፣ ጻድቃን አለ፣ መንጋጭላ አለ፣ ማነው ወዲ አንጥሩ ምናምን ወዲ አንጥሩ ነጥሮ ይቀርና እንደዛም ይባላል። ስንት ከንቱ አለ። ፕሮፌሰር ነን የሚለው ክንድያ ሜዶ ክንዱን ሰብሮ አብይ አህመድ ስራ አይደል ያለው? እስኪ የዚህን የነውረኛ ቡድን መሪ ኢትዮጵያን መቀመቅ ውስጥ የከተተው አብይ አህመድ እንዴት አይነት አስነዋሪ ጫወታ እየተጫወተ እንደሆነ እስኪ እውነት ለሐቅ እንደው አእምሮ ያላችሁ እንድትከታተሉት በቀዳሚነት የዛሬ ፓርላማ ላይ ያሰማውን ዲስኩርስ ስሙትና እንዴት አይነት ቀጣፊ እንደሆነ በማስረጃ እያጋለጥን እንሂድ። አብራችሁኑ ላይክ ያላደረጋችሁ ላይክ አድርጉ። ሼር ለሌሎች እንዲደርስ በማድረግ ረገድ የእናንተ ተሳትፎ ወሳኝ ነው። ከገባችሁት ውስጥ ምን ያህሎቻችሁ ላይክ አድርጋችኋል? ግማሽ የምትሆኑት ይኸውላችሁ፣ ግማሽ ነው ላይክ ያደረገው። ቀሪዎቻችሁ ቢያንስ ላይክ ማድረግ ምን የሚያስከፍል ነገር አለ? እነሱ ለጠላትነት ይረባረባሉ። እነሱ ፋናል፣ ዋልታን፣ ገለመሌን ምናምን የማይጠቀሙት ሚዲያ የለም። እዚህ መጥቶ እየተከታተለ ያለ ሼር አድርጎ ይሄንን ፌስቡክ ገጹ ላይ አድርጎ እንዲህ ያለው ወንበዴ ስርዓት ለማጋለጥ የሚሰንፍበት ነገር አይገባኝም። በሚኒሊክ ሳተላይት በኢትዮ ሰገነት ሳተላይት ቴሌቪዥን ከሰገነቱ ከማማው ላይ ሚኒሊክ ዛሬም ንጉስ ነው እያልን እያወጅን ነው የምንቀጥለው። በሳተላይት ቴሌቪዥን የምትከታተሉን ሁልጊዜም ፕሮግራማችን ሲጀምር እኛ እንኳን ብንዘነጋ እናንተ ሳትዘነጉ ሚኒሊክ ዛሬም ንጉስ ነው እያላችሁ 365 ቀን የሚኒሊክን ንጉስነት እያወጅን እንቀጥላለን። የቴዎድሮስ ራዕይ መቀጠሉን እያወጅን እንቀጥላለን። በድጋሚ አብራችሁን ቆዩ። በጣም እናመሰግናለን። ያው አሁን ነው ገና እየተረባረባችሁ ላይክ እያደረጋችሁ ያላችሁት። ሼር ያላደረጋችሁ ፕሊዝ ላይክ ያደረጋችሁ ሼርም አድርጉት። እስካሁን ላይክ ያላደረጋችሁ ላይክ አድርጉ። ወደየግሩፑ ያላካችሁ ካላችሁ ላኩት። በቃ ሰምባዲ ልኮት ሊሆን ይችላል። እናንተም እንደዚህ ወዳላችሁበት ግሩፖች ሁሉ ላኩ። ለምታውቋቸው ሰዎች ሁሉ ላኩ። ሰብስክራይብ ማድረግ ያለባቸው እንዲያደርጉ ላኩላቸው። ቢያንስ በዚህ ተባብረን መረጃውን በማሰራጨት ተባብረን በጋራ እንቁም። አትሊስት ቀላሏን ስራችን ኃላፊነት እንወጣ እያንዳንዳችን። ወደ ቪዲዮ እንለፍ እስኪ። ለምሳሌ የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ። ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን
የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። እዚህ ላይ ሌላውን ሁሉ ተዉትና አንድ ነገር ብቻ አስታውሱ። ከዚህ ንግግሩ ቀጥሎ ከዛ ቀጣዩን ቪዲዮ እናመጣለን። የምታስታውሱት ሁላችሁ የምትዘነጉት የማይመስለኝ አብይ አህመድ ከመቀሌ ስንወጣ ለምን ወጣችሁ ብሎ ብዙ ሰው ተደናገጠ የሚልበትን ንግግሩ። ከዛ ምንድን ነው ያለው? መቀሌ እኛ ስንገባ የስበት ማዕከል ነበረ፣ በፖለቲካም በኢኮኖሚም። ከመቀሌ እኛ ስንወጣ ግን የመቀሌ የስበት ማዕከልነቱ በኢኮኖሚም በፖለቲካም አብቅቶ መቀሌ ከበሻሻ የተለየ የፖለቲካም ሆነ የኢኮኖሚ የስበት ማዕከል አይደለችም። ካሁን በኋላ ምንም ጥቅም የለውም መቀሌ ከመቆየት ያለው ማን ነው? አብይ አህመድ አይደለም? ኢቭን ነው። አሁን አውዳሚውን እናመጣላችኋለን በማስረጃ። ኢቭን ያወደሙት እንደተባለው የዘረፉት፣ ያወደሙት፣ የገደሉት እሱ እንዳለው እንኳን የሻዕቢያ ወታደሮች ቢሆኑ በመውደሙ ላይ ዲል አድርጎ ተስማምቶ ከዚህ በኋላ መቀሌ ከበሻሻ አትሻልም፣ ጨርሰናል፣ ሰክሰስፉል ነን፣ የስበት ማዕከል አይደለችም በኢኮኖሚም በፖለቲካም ያለው ማን ነው? አብይ አህመድ አይደለም? አየህ፣ ይሄ ይረሳል። ከበሻሻ አትሻልም ብሎ መውደሟን አረጋግጦ ነው የወጣው። አውዳሚውን በማስረጃ እናቀርባለን። ያወደመው የኤርትራ ጦር ነው ተብሎ በወቅቱ ጥያቄ ሲቀርብ የኢትዮጵያ መከላከያ ሰራዊት የሚባለው የኦህዴድ ሰራዊት በወቅቱ የኦህዴድ ሰራዊት እዛ እነ ብርሃኑ ጁላ እነ ባጫ ደበሌ እየመሩት ስለነበረ እነ ባጫ ደበሌ ተጠየቁ። እናንተው ባጫ ነበር አክተሩ፣ እንደምታውቁት ፕሮፓጋንዳ መሪው፣ የመከላከያው የፒአር ተብሎ ባጫ ነበር የሚመራው። ባጫ ደበሌ ምንድን ነው የመለሰው? የኤርትራ ጦር በትግራይ ወንጀል ፈጽሟል ወይ ተብሎ ተጠየቀ። ባጫ ደበሌ የወቅቱ መከላከያ የሚባለው ተቋም ፒአር የህዝብ ግንኙነት ኃላፊ የሻዕቢያ ወታደር ወንጀል ፈጽሟል ወይስ አልፈጸመም በትግራይ ተብሎ ሲጠየቅ የሰጠው ምላሽ ምን የሚል ነበረ? ባጫ ደበሌን እንስማው። ኤርትራ ሰራዊት ከድንበራቸው ወደ ኢትዮጵያ የገቡት እንደዚሁ ወደ ድንበራቸው ይመለሳሉ ማለት ነው። ከኤርትራ ሰራዊትም
ተመሳሳይ ውይይት ተደርጎ ተመሳሳይ የሆነ እምነትና አረዳድ ነው ያለው። ስለዚህ እነሱም ወደ ቦታቸው ይሄዳሉ። በዚህ አጋጣሚ ግን በኤርትራ ሰራዊት ላይ የሚነሱ በርካታ ነገሮች እናያለን። በተለያየ ጊዜ ይገለጻሉ። የእኛም ሰራዊት ያለበት እንዲህ አይነት የስም ማጥፋት ዘመቻዎች ይነሳሉ። እነዚህ ከተለያዩ ነገሮች ሊሆኑ ይችላሉ። ነገር ግን አትሊስት የኛ ሰራዊት ባለበት አካባቢ እና የኛ ሰራዊትን ባሌለበት አካባቢ ሰው ይገላሉ የሚባለው ነገር ያው ተፈላጊ የፕሮፓጋንዳ ነጥብ ስለሆነ ካልሆነ በስተቀር እንደሱ አይነት ነገሮችን ቁጥጥር የሚደረጉበት ስለሆነ ብዙ ጊዜ ውሸት መሆናቸውን ላስረግጥ እወዳለሁ። እሺ ሰማችሁ አይደለም? በወቅቱ መከላከያ የሚባለውን ተቋም መርተው የሄዱት የፕሮፓጋንዳ ኃላፊው ባጫ ደበሌ፣ የጦር ጠቅላይ አዛዥ ትእዛዝ የሰጠው አብይ አህመድ፣ ኢታማዦር ሹሙ ብርሃኑ ጁላ፣ ሁሉም ኦህዴዶች በትግራይ ስለተፈጸመው ነገር የኤርትራ ጦር የፈጸመው ወንጀል አለው ተብለው ሲጠየቁ ምንድን ነው ያለው? ስም ማጥፋት ነው። ስለዚህ ቀደም ሲል አብይ አህመድ የኤርትራ ወንጀል ፈጸመ አላችሁ አይደለ? ባጫ ደበሌ የስም ማጥፋት ነው ብሏል። ስም አጥፊው ማን ነው? አሁን በባጫ ደበሌ ንግግር መሰረት አብይ አህመድ ስም አጥፊ ስለመሆኑ እየቀጠፈ እየዋሸ ስለመሆኑ ከባጫ ንግግር እንደምትማሩት ሁሉ ከራሱ ከአብይ አህመድ ንግግር ደግሞ ዛሬ እያጭበረበረ ፓርላማ ላይ ቅጥፈት ላይ መቆየቱን ከአብይ አህመድ ምላስም እናሰማችሁ። ተመልከቱ። ሌሊቱን አብይ አህመድ በፓርላማ ሊቀጥፍ ሊዋሽ መዘጋጀቱን ቀድመን ሰነዱን ከነሱ እንዴት እሱን አንነግራችሁም ሁሌም ብለናል። ካድሬ ተንጫጫ ብለናል። አስቀድመን ተከታትለናቸዋል። ተዘጋጅተንበታል። ተመልከት። በባጫ ንግግር መሰረት ሰማችሁ። በወቅቱ የኤርትራ ጦር ወንጀል ፈጽሟል ለሚለው ጥያቄ ቅጥፈት ነው፣ የኤርትራን ስም የሻዕቢያን ስም የማጥፋት ጉዳይ እንጂ የፈጸሙት ወንጀል የለም አለ። አብይ አህመድ ምን ይላል? ገዱን ልኬው ነበር፣ ደመቀን ልኬው ነበር፣ በትግራይ ላይ ወንጀል መፈጸሙ እንዲቆም ከኢሳያስና ከአብይ በላይ ቀለበት ተደራርገው ለወቅቱ ፖለቲካም ይሁን ምናምን ተጋባን ካሉት ከአብይ አህመድና ከኢሳያስ በላይ ማንም ይቀራረብ ነበር። ገዱ ምን የሚያውቀው ነገር አለና በኢሳያስና በአብይ አህመድ መካከል ከኢሳያስና ከአብይ አህመድ መካከል ዲል ያደረገ ለማ መገርሳ እንኳን በካልቾ ተመቶ ሄዷል። ዋናዎቹ ጉዳዩን የሚያውቁት ምን እንደተስማሙ ምን ተነጋገሩ የሚያውቁት እነማን ናቸው? አብይ አህመድና ኢሳያስ። ገዱ በመሃል ምን ሊያደርግ ነው የሚገባው? ደመቀ በመሃል ምን ሊያደርግ ነው የሚገባው? እዚህ ጋር አሁን ፖለቲካ መስራቱ ነው። ተመልከት። ኤርትራ በትግራይ ላይ የሚፈጽመውን ወንጀል አለ በሸማግሌነት እንዲገቡ ገዱንና ደመቀ ልካያቸዋለሁ ብሎ ሪፈረንስ ገዱንና ደመቀ ሪፈረንስ ሁለቱንም በጡረታ አሁን የለም አለ። ደመቀ እኛ ጋር የለም ግን በህይወት አለ ይመሰክራል አለ። ገዱ እኛ ጋር የለም ምናምን አለ። ይኸውልህ አባዱላ ግን እነሱ ጋር አለ። ሽፈራው ጃርሶ ግን እነሱ ጋር አለ። አሁን አማራ ሁነህ አብይ አህመድ ስር ተቀምጠህ ምታለቀልቅ በአዴን እንደው ፍጡር ነህ፣ ሰው ተደርገህ ልትቆጠር የምትችል ነህ። እንዴት መጫወቻ እንደሆናችሁ አያችሁት? የባጫን አይደለም እራሱ አብይ አህመድ በወቅቱ የኤርትራ ጦር የነበረበት ይዞታና አፈጻጸሙን በተመለከተ የተናገረውን ደግሞ ከራሱ አንደበት እንሰማለን። እንቀጥል። ኤርትራ ሰራዊት ትግራይ ውስጥ ገብቷል ከሚል ጋም ሰፊ ነገር ይነሳል። ይህንን ትንሽ ነካ አድርጎ ማለፍ ጠቃሚ ይሆናል። በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም።
እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ነገር ግን ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ሕዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ኦኬ፣ እዚህ ላይ ተመልከቱ። ምንድን ነው ያለው? እንድንሳደብ የሚፈልጉ አክቲቪስቶች የኤርትራን መንግስትና ህዝብ አለ አንሳደብም። ታሪክ የማይረሳቸው ባለውለታዎች ናቸው። ማን አለ? የኤርትራ ህዝብና መንግስት ታሪክ የማይረሳቸው ባለውለታዎች ናቸው። እናንተ ስደቡ ብትሉን፣ እናንተ ተቹ ብትሉን አናደርግም አለ። እነሱ ባይኖሩ ኢትዮጵያ አልቆላት ነበር ብሎ ቀሰቀሰ። ዛሬ መጥቶ ኤርትራን አውግዙ፣ ትግራይ የተፈጸመው በደል ዝርፊያና ግድያ በሙሉ በኤርትራ ነው የተመራ ይላል። አየህ እንዴት እንደሚንቅህ። በፈለገበት ሰዓት እንደ ማይክራፎን የእሱን ፕሮፓጋንዳ አስተጋቢ አድርጎ ሲቀጥርህ እንደዚህ ነው የሚጫወትብህ። ትላንት የኤርትራ አምላክ ይመስገን ብለው የዘመሩትን ዛሬ የኤርትራ አምላክ ይወገዝ ሊሉ ነው ማለት ነው። ትላንት አጨብጭበው ከአብይ አህመድ ጋር የተሰለፉ ዛሬ ምን ሊያደርጉ ነው ማለት ነው? ተመልከት፣ ቁጠር እንዴት አይነት ነውረኞች እንደሆኑ። እንዲህ ያለውን ቡድን በምን ደረጃ እያጋለጥከው ልትሄድ ይገባል። ባጫ ደበሌ ብቻ አይደለም፣ ስለ ኤርትራ ህዝብና ስለ ኤርትራ መንግስት ባጫ ወንጀል አለመስራታቸውን በወቅቱ አብይ አህመድ ፈጽሞ እንዳውም የኢትዮጵያ መድን ናቸው እያለ የተከራከረበትን ቪዲዮ ነው የሰማችሁት አይደለም? ይህንን ነው የሚያደርጉት እነዚህ ሰዎች። እስቲ አሁንም እውነታውን ይዘን በማስረጃ እያጋለጥን እንቀጥል። እንጨርሰው ይህንን ቪዲዮ። ይህን የማንቀበለው የኤርትራ ስለሆነ አይደለም፣ የእኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም። ይህን በሚመለከት ከኤርትራ መንግስት ጋር 4-5 ጊዜ ከፍተኛ የሥራ ኃላፊዎች ወደዛም ወደዚህ ልከን ስንነጋገር ቆይተናል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊውመንት ላለፉት 20 ዓመታት የኢትዮጵያ ወታደር የነበረበት ምሽግ በኢትዮጵያና በኤርትራ መካከል ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። የቲፒኤልኤፍ ኃይል ላለፉት 20 ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይሄ ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኩሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት፣ የናሽናል ሴኩሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል። ሁለተኛ የሚፈጸም በደል አለ፣ ዘረፋ ይታማል፣ ሌሎች ጉዳዮች ይታማሉ የሚለውን ለኤርትራ መንግስት አቅርበናል። የኤርትራ መንግስት በከፍተኛ መንገድ ነው የኮነነው። ማንም የኔ ወታደር በዚህ ተመልከቱ። የኤርትራ ወደ ኢትዮጵያ መግባትን በተመለከተ አብይ አህመድ ጀስቲፋይ ያደረገበትን መንገድ ይሁ ወደ አስመራ ሮኬት ተኩሰው ተጋብዘው ነው የገቡት አለ። ከዚህ በፊት ያለውን የደገመው በሌላም ሌላ ቪዲዮም አለ። ለገቡበት ጀስቲፊኬሽን ሰጠ። ላለመውጣት ለሚቆዩበትም ጀስቲፊኬሽን ሰጠ። ምን አለ? የመከላከያ ሰራዊት እዛ ጋር የለም። መከላከያ ሰራዊት የሚባለው መታችሁ የቀደመ ድንበር ላይ እናንተ ያንን ቦታ ብትይዙ እኛ በፍጥነት እንወጣለን አሉ። መቆየት አንፈልግም አሉ። በቀጥታ ይሁን ገዱን መላክ አያስፈልግም።
ደመቀን መላክ አያስፈልግም። ከኢሳያስ ጋር እየተነጋገረ ነው። ኢሳያስ በወቅቱ ይሄንን ብሎት ከሆነ የኤርትራ መንግስት በወቅቱ ይሄንን ብሎ ከሆነ መቆየት አንፈልግም እንወጣለን፣ የመጣነውም ተጋብዘን ነው ካሉ፣ ለበቀል አይደለም ካሉ፣ ወንጀል ሰርተዋል ለሚባለው ውሸት ነው ብለዋል ካሉ፣ ሌላ ልጨምርላችሁ። ጦሩ የኤርትራ ጦር ወንጀል ሰርቷል፣ ዘርፏል፣ ገሏል ሲባል እና አብይ አህመድ መዝረፉንም መግደሉንም አናቅም፣ ግን ደግሞ አሉ ዘርፋችኋል፣ ገላችኋል ሲባሉ የኤርትራ መንግስት ለዚህ የሰጠው መልስ አለ ብሎ ምንም እንደማያቅ የሱ ደህንነት የማያቅ የመከላከያ ደህንነት የማያቅ ብሔራዊ ደህንነት የማያቅ አብይ አህመድ ምንም የማያውቀው ነው። አሁን ከየት አምጥቶ ነው ዘረፉ የሚለው? አሁን ከየት አምጥቶ ነው ገደሉ የሚለን? ትግራይን ዘረፉት፣ ትግራይን ገደሉት እያለ ዛሬ ፓርላማ ላይ አውልቷል። ትላንትስ ዘርፈዋል፣ ገድለዋል የሚል መከራከሪያ ሲቀርብ ምንም ማስረጃ እንደሌለው ነግሮን ነበረ። ኤርትራውያንን ጠይቆ የኤርትራውያኑ ምላሽ ምንድን ነው የሚለውን ወጥቶ ተናግሮ ነበረ። ለማን? ለፓርላማው። ለዚያው ፓርላማ አየህ፣ የደናቁርት ስብስብ ስለሆነ በፍጹም ማሰብ የሚችል ስላልሆነ ያ አካል እንጂ የሚያስብ ሰው እዛ ውስጥ ቢኖር ኖሮ እንዴ ትላንት መረጃ የለንም፣ መዝረፋቸውን መግደላቸውን አናቅም ብላችኋል። አናቅም ብቻ አይደለም ስማቸው ሲጠፋ ነው ብላችኋል። ድል አድራጊነትንም መሸነፍንም ማሸነፍንም ይነግረን የነበረው ይናገር የነበረው ባጫ መከላከያ የሚባለው ተቋም ፒአር ውሸት ነው ፕሮፓጋንዳ ነው ሲል ነበር። አብይ አህመድ አንተም ለፓርላማው መተህ በወቅቱ ስለ ኤርትራ የነገርከን ይሄንን ነው። ደመቀን ልክ ያለው የምትለን ለምንድን ነው? ያኔ ለምን ዋሸህን? እውነት ደመቀን ልከ ከሆነ እውነት ገዱን ልከ ከሆነ ገዱን ልኬ ደመቀን ልኬ ይህንን ብያለሁ ከኤርትራ ጋር ይህን ተነጋግሬያለሁ አላልክም። አለማለት ብቻ አይደለም። ያ ውጊያ ከተካሄደ 3 ዓመት አለፈ፣ 4 ዓመት መጣ። ከ4 ዓመት በኋላ ከኢሳያስ ጋር ስትጣላ እንዲህ ብዬ ላለው የምትለው ፓርላማ መጫወቻ ነን ወይ እኛ ብሎ የሚጠይቅ የለም። ለምን? ቶይ ናቸው መጫወቻዎች ስለሆኑ። እኛ ግን እንደ ሰው ስለምናስብ እንደነሱ የሚጫወትብን ዕቃ ስላልሆንን ኦህዴድ ጢባ ጢቤ የሚጫወትብን የማናስብ ሰዎች ስላልሆንን እንሞግታለን። እንቀጥልና ስሙት ስለ ዘረፋ የሚያወራውን ትላንት ዛሬ ይህንን ሰውዬ ቅጥፈቱ ነው ሲሳተፍ ካለ እርምጃ ወስዳለሁ በሚል ማለት ነው። ዋና ኦፕሬሽኑን ጨርሰን ድንበሮቻችንን መከላከል ወደምንችልበት ደረጃ ስንደርስ ይጠፋል ይሄ ጉዳይ የሚል ሐሳብ አለ። ከጥፋት ጋር ተያይዞ ያለውን በቅርቡ የኤርትራ መንግስት ከኛ ጋር የሚገናኝበት መድረክ እያመቻችን ነው፣ እንወያይበታለን። መስተካከል የሚገባቸውን ጉዳዮች በፍጥነት ማስተካከል ያስፈልጋል። ግን ለደህንነቴ ስጋት አለብኝ፣ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ሕግ አያስገድደንም። ለዚህ ላለፉት 20 ዓመታት ከኋላ ሳንወጋ ጠብቀናል እኮ። ቤተሰቤን ጨርቄን ማቄን ሳይል ወታደሩ ተቀምጧል እዛ እሳት ውስጥ። አሁን ግን ይሄ ልንከላከል ከኋላ ስለምንወጋ የኋላ የሚያጠፋንን ኃይል ካስተካከልን በኋላ ስለዚህ የኤርትራ ጦር ኢትዮጵያ ውስጥ መቆየት አለበት የሚለው በማን የተወሰነ ነው? እንደሰማችሁት በኦህዴድ የተወሰነ ነው፣ በእነ አብይ አህመድ የተወሰነ ነው። ለምን? ከኋላ የሚወጋን ኃይል ስላለ ድንበሩን መጠበቅ ስለማንችል ድንበሩ በእናንተ ይጠበቅ እዛ ቆዩ ብለን አቆየናቸው አለ። እኛ መተካት ስንፈልግ ይተካቸዋለን አለ። የኤርትራ ጦር ተጋብዞ ነው የገባው የሚለውን ዛሬም ትላንትም አረጋግጠዋል። ለመካድ እየሞከረ ያለበትን መንገድ የኦህዴድ መጫወቻ ካልሆንክ በቀር ምንድን ነው ከዚህ የምትረዳው? ትላንት የነገረ ይሄ ነው። እውነት የሚመስለው የትኛው ነው? የትላንቱ ወይስ የዛሬው? በፍቅር በሰላም በነበሩበት ጊዜ ያለውን ሰምተሃል። ሲጣላ አዳዲስ ነገሮች ፈብርኮ መጥቶ ያወራል። እንዴት እንዲት ንቀናለህ ብለህ ጠይቅ ሰው ከሆንክ። ቀጣዩን እንቀጥል፣ እንስማ፣ አዳምጡት። የሚቀረውን ስራ እንሰራለን በሚል ነው ይሄን ያለ ነው። ሁሉን አቴታይ ማድረግ አንችልም። የተመታን እኮ እኛ ነን፣ የተዘረፍን እኮ እኛ ነን። ይሄን ማሰብ ተገቢ ይመስለኛል። ወታደሩ በነበረው ቁመና ሲሰራ የነበረውን ስራ አሁን ደግሞ እንዲሰራ ለማድረግ ተጨማሪ የዓመታት ስራዎች ያስፈልጉናል። ብዙ የወደመ ነገር ስላለ
ይህን የትግራይ ህዝብ መገንዘብ መደገፍ ይፈልጋል። የኤርትራ መንግስት በግልጽ ተናገረው የኔ የወደፊት እጣ ፈንታ ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። አላስፈላጊ ቁርሾ መፍጠር አልፈልግም። የሚፈጥሩ ግለሰቦችንም ካሉ አጥርቼ እርምጃ ወስዳለሁ ባለው መሰረት በዚያ ሲያድ የሚጠፋውን ጥፋት ከኤርትራ መንግስት ጋር ተነጋግረን ማስተካከያ እንዲደረግ፣ በእኛ መከላከያ የሚደረገውን በእኛ መከላከያ ማስተካከያ እንዲደረግ እናደርጋለን። በህዝባችን ላይ ጥፋት እንዲፈጸም ስለማንፈልግ ነገሩን በሆል ፒክቸር ማየት የማይቻል ከሆነና በቁንጽል ግን ከሆነ አይፈታም፣ መፍትሄ ያመጣም፣ ሶሉሽን አይሆንም። እሱ የኢትዮጵያ መከላከያ ሰራዊት እንትን እኮ አይደለም። በየቦታው እዚህም ሳት ሲለኮስ በየቦታው እየሄደ የማያልቅ እኮ አይደለም፣ ይሞት እኮ ነው። ማንተካ ከሆነ እየሞተ የሚቀንስ እንጂ እየጨመረ የሚያድር አይደለም። ይኸው አደመጣችሁት አይደለም? ይሄ መገንዘብ ጠቃሚ ይሆናል። እሺ የኤርትራ መንግስት ምን አለ? የኤርትራ መንግስት ምን አለን? አብይ አህመድ እጣ ፈንታችን ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። ቁርሾ እንዲፈጠር አንፈልግም። በግለሰቦች የተፈጸመ ነገር እንኳን ካለ አጥርተን እርምጃ እንወስዳለን አሉን ኤርትራውያን። ዛሬስ በዛሬው ፓርላማ ደግሞ የኤርትራ መንግስት አቅዶ መጥቶ ከኋላ መከላከያ ሲሄድ ከኋላ እየተከተለ አወደመ፣ ትግራይን ዘረፈ፣ ጸባችን በዛ ምክንያት ነው፣ አሁን በቀይ ባህርን እንግባ በሚለው አይደለም የተጣላ ነው የሚል የሆነ ነገር ፈጥሮ ይዞ መጣ። ይሄ አንደበትህ። ይሄን እኮ በግል እኮ ለኛ አይደለም የነገረን። ይሄ እኮ በግል ለጓደኛው አይደለም የሚያወራው፣ ፓርላማ ለሚባለው አካል እኮ ነው የሚያወራለት። እንደዚህ ያለ ለተመሳሳይ ፓርላማ ለዚያው ፓርላማ መጥቶ ይሄንን ይለዋል እንደገና መልሶ። እኛ ታገሰ ጫፉ አይደለንም፣ አገኘው ተሻገር አይደለንም፣ መላኩ አለበል አይደለንም፣ ተመስገን ጥሩና አይደለንም፣ እዛ ፓርላማ ላይ የተቀመጠ የሙት ስብስብ አይደለንም። የሚያስብ አእምሮ አለን። ምን እንደምትሰሩ እናውቃለን። እኛ ላይ መጫወት አትችሉም። ለዚህ ነው የምንገጥማችሁ። እንደ ሰው ስለምናስብ እንደ ሰው እንታገላችኋለን። እንደ ቡችላ አንገታቸውን አስራችሁ እየሄዳችሁ ስትፈልጉ የምትጠሉላቸውን የሚበሉ ሳይፈልጉ ሲያዛጉ የሚውሉትን እነዛን ጎትቱ፣ ካድሬዎቻችሁን አሰማሩ። እኛን ግን አይደለም። ለራሱ ክብር ያለው የትኛውም የማህበረሰብ ክፍል ይሄንን ውንብድና እየሰራ ያለ ቡድን የእውነት በአቋም ሊታገለው ይገባል። ትላንት ምንድነው ያለው? አሁንም ከራሱ ምላስ እያንዳንዷን ነገር ይዘን እንቀጥል። እንመጣለን፣ ጠብቁን። ገና ወንጀሉን ማን እንደፈጸመው እናጋልጣለን። እንቀጥል። እስኪ በማስረጃ ነው። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ከዚህ የደረስነው ስንት መስዋዕት ከፍለን እዚህ ደረስነው። እኛም ፌዴራልም ይሁን በአንድ ላይ ስለነበር ብዙ መስዋዕት ከፍለን ገብተናል። ይህ መስዋዕታችን አሁን ማጠብ ያለብን ነው። ስለዚህ እኛ የምንለው ብዙም የለም። እየተጋገዝ እነሱም ስለሚገልጹት እኛም ስለምንገልጸው እነሱም በአንድ ላይ ስለተዋጥ ከፍለናል። እንደ ኤርትራ ሰራዊት ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር፣ የኛ ችግር የኤርትራዊ ችግር። የኤርትራ መንግስትና ህዝብ ያደረገልን ውለታ ገና አጣጥሜ ያልጨረሱ። እኔ ዛሬ የወያኔ ታንክ አዲስ አበባ ሮድ ያደርግ ነበር የሚል ግምት አለኝ። አንዳንድ ወታደሮች አወዱም ይመስላል፣ ግን ረድተውናል እና ገና ያንን ኤንጆይ ያደረኩ ነው። ገና ሄዳለሁ ብዬ ነበር። ኤርትራም ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት ጀነራል ማመድ ከፍተኛ ትስስር እንደ ምርኮኛ ሳይቆጥሩ እናውጣዋለን ስንል የፈቀዱበት መንገድ ከፍተኛ ምስጋና የሚገባው ነው። የትኛውም ጎረቤት ሀገር ቢሆን ይህም በቀላሉ አያደርገው። የኤርትራ ሰራዊት ነው ያለው። ይቆየን ይሄኛው ይቅርታ
ጀግናው የኤርትራ ሰራዊት አለ ጀነራል መሐመድ ተሰማ የአገሪቷ የመከላከያ የሚባለው ተቋም ምክትል ኢታማዦር ሹሙ ጀነራል እየየ ጀነራል አበባው ከዚህ በኋላ አለ የኤርትራ ችግር የኢትዮጵያ ነው፣ የኢትዮጵያ ችግር የኤርትራ ነው አለ። መሐመድ ተሰማ መጣና ጀግናው የኤርትራ ሰራዊት አለ ታድጎናል ምናምን አለ። የአብይ አህመድ አማካሪ ዳኛቸው አሰፋ መጥቶ ምን አለ እንደሰማችሁት ገና የኤርትራን ህዝብና የኤርትራን መንግስት ውለታ አጣጥመን አልጨረስንም አለ። የኤርትራ ጦር ባይኖር ኖሮ የወያኔ ታንክ አዲስ አበባ ላይ ሮል ያደርግ ነበር አለ። ተመልከት። የኤርትራ ጦር በዋነኛነት የኦህዴድ ስልጣን እንዲጠበቅ ወያኔ አዲስ አበባ እንዳትሄድ የማድረግ ሚና እንዲጫወት አስችሏል እያሉ ነው ያሉት። እነዚህ ሁላ ሰዎች ዛሬ መጥተው ኤርትራን ህዝብና መንግስት ጠላት ነው እያሉህ ነው። ውሳኔው ያንተ ነው። አትሊስት ለራስህ ክብር ይኑርህ ነው። ዳኛቸው አሰፋ ለራሱ ክብር ቢኖረው አሁን ይደበቃል። መደበቂያ ጥፍር ምን ውስጥ ነው የሚደበቀው? እነ ጀነራል አበባው የት ነው የሚደበቁት? ህሊና ቢኖራቸው መሐመድ ተሰማ ህሊና ቢኖረው አሁንማ ተሳደብ ብሎት እኮ ሲሳደብ ነበር። ይሄንን በተናገሩበት አንደበት ነው የሚሳደቡት። አንድ ጨቅላ ልጅ የሚጫወትባት ሀገር የሚጫወትበት ህዝብ ሆኗል። የዚህ ጨቅላ መጫወቻ ትሆናለህ ወይስ ራስህን ቢያንስ ከጨቅላው አስተሳሰብ ነፃ ታደርጋለህ? የኦህዴድ ቁማር ጢባ ጢቤ መጫወቻ ትሆናለህ ወይስ ራስህን ከዚህ የጢባ ጢቤ ጨዋታ ነፃ ታደርጋለህ ነው። ምን ሞግተው በዚህ ነው፣ በማስረጃ ነው። እንቀጥል። አብይ አህመድን ስሙት። አሁንም የፈቀዱበት መንገድ ከፍተኛ ምስጋና እንደ ምርኮኛ ሳይቆጥሩ እናውጣዋለን ስንል የፈቀዱበት መንገድ ከፍተኛ ምስጋና የሚገባው የትኛውም ጎረቤት ሀገር ቢሆን ይህን በቀላሉ ያደርገው። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። የኤርትራ ህዝብ የኤርትራ መንግስት የሚቀርብላቸው የሚጎደጎደውን ምስጋና እዩ። ይሄ ሁሉ ምስጋና በሚጎደጎድበት ሰዓት በሌላ ወገን ትግራይ ላይ እንደዚህ ተፈጽሟል፣ ይሄ ተፈጽሟል፣ ይሄ ተፈጽሟል እየተባለ የሚነሳበት ወቅት ነው። ቀጣዩ የትኛው? ቀጣዩን ቪዲዮ እንሰማለን። ከጎናችን ቆማ ከፍተኛ ድጋፍ አድርጋልናለች። ኤርትራ፣ ጅቡቲ፣ ኬንያ፣ ሱዳን ሁሉም ጎረቤቶቻችን ያስፈልጉን ነበር። ወደፊትም በተከባበረ መንፈስ በወዳጅነት አብረን እንሰራለን። ያስፈልጉናል። ኦኬ። እንደዚህ ያለ በመሪ ደረጃ የእውነት እንደምትሉት በመሪ ደረጃ እንደዚህ አይነት በዓለም ላይ እንደዚህ አይነት ቀጣፊ መሪ አለ? እንደዚህ አይነት ነውረኛ እንደው ብዙ ነውረኞች እናውቃለን። እንደዚህ ያለ ግን ጠዋት የተናገረው ማታ ከሚናገረው ጋር ባይስማማ እንደዚህ ያለ ከሃዲ ሁሉንም በዙሪያ ያለውን የካደ ኢሳያስን መጥቶ ቀለበት ያሰረለትን ኢሳያስን ካደው። የኤርትራን ህዝብ የኤርትራ መንግስት አለ አመስግኑ ምናምን አለ ካደ። ለማ መገርሳን ካደ። እነ ጀነራል አሳምነው እነ ጀነራል ገዛይና ጀነራል ሳሞራይኑስ በዙሪያው ያልካደው ሰው አለ? ገዱን በለው ደመቀ በለው ማን ያልካደው አለ? አብይ አህመድ መንግስት በለው ምን በለው ማንንም ነው። አልቡርሃንን መጣ ምናምን ፈረስ ሸልሞ ወስዶ ካደው። በክህደት የተሞላ ጠዋት የተናገረውን ማታ ማይደግም እንዲሁ ሲያጭበረብር የሚውል ተራ ዱርዬ። በእውነት በዚህ ኢትዮጵያ ትቆሽሽ፣ በዚህ ኢትዮጵያ መጫወቻ ትሁን። በጣም የሚያሳዝነው ፓርት ቀጣይ ያለን ቪዲዮ አለ። እሱን ኦኬ እሱን ከተከታተልን በኋላ ቀጣዩም የሆነው ማን ወንጀሉን ፈጸመው የሚለው አብይ አህመድ ያለውን ማምለጥ ስለማይችል የኤርትራ ጦር ነው የኦህዴድ ጦር ነው ማስረጃውን እናቀርባለን። ማን ወንጀሉን እንደፈጸመው አሁን አንደኛውን እንስማው። የናሽናል ሴኩሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል።
ሁለተኛ የሚፈጸም በደል አለ፣ ዘረፋ ይታማል፣ ሌሎች ጉዳዮች ይታማሉ የሚለውን ለኤርትራ መንግስት አቅርበናል። ለኤርትራ መንግስት በከፍተኛ መንገድ ነው የኮነነው። ማንም የኔ ወታደር በዚህ የሚሳተፍ ካለ እርምጃ ወስዳለሁ በሚል ማለት ነው። የሚገርም እኮ ነው። ቀደም ሲል ማሰምተናችኋል። ይሄን የኤርትራ መንግስት አለ ስናቀርብለት ትታማለህ ተብለው ነው ያቀረቡለት። ዛሬ እያለ ያለው ምንድን ነው? ሰምታችኋል። ዛሬ ያለው በፓርላማ ምንድን ነው ያለው? ወንጀል ሲፈጽሙ ነበረ፣ ገዱን ልኬው ነበር፣ ገዱ ይመስክር፣ ደመቀ ይመስክር ነው ያለው። አቁሙ ብዬ እንዴት ህዝባችን እንዲህ ታደርጋላችሁ ብዬ ልኬ ነበር አለ። በወቅቱ ያለው ምንድን ነው? ትታማላችሁ እንዲህ ተብላችሁ ብዬ ጠየቅኳቸው። እንዲህ አይነት ነገር ካለ እርምጃ እንወስዳለን በግለሰብ ደረጃ፣ እኛ በፍጹም ይሄንን አናደርግም አሉ። ትላንትና ዛሬ አብይ አህመድን ሰማችሁት? ሁለቱንም በፓርላማ ሁለቱንም ለኢትዮጵያ ህዝብ ሁለቱንም ለዓለም አቀፍ ማህበረሰብ እና ይሄ መሪህ ነው እና ከዚህ ጋር ተባብረን የምትሄደው ሌላው አሁን ወደ መጨረሻው ፖይንት እየመጣን እንደዚህ ግልጽልጥ አድርጎ ይሄንን ወንበዴ ስርዓት እርቃኑን ማስቀረት ያስፈልጋል። ወደ መጨረሻው ነጥብ ምን ሄደው ማን ነው ወንጀሉን የፈጸመው? አብይ አህመድ ለምሳሌ በአክሱም ተፈጽሟል አለ ወንጀል፣ ንብረት ወድሟል አለ፣ ዘረፋ ተፈጽሟል አለ። እንኳን አመነ። ይሄንን ንብረት መዘረፉን፣ ውድመት መፈጸሙን ይሄንን እንኳን አመነ። ዋናው ነገር ወንጀሉ መፈጸሙን እንኳን አመነ። ያ ወንጀል የተፈጸመው በማን ነው የሚለው ጥንቅቅ ያለ እኮ ማስረጃ አለ። በነገራችን ላይ ከአክሱም ተሰብስበው የመጡትን ገደል እየረሸኑ ሲከቱ ቪዲዮ አለ። አንድ የኤርትራ ወታደር እዛ ጋር የለም። የምትዋሽ ካለ ማስረጃው ቪዲዮ ስላለ አንድ የኤርትራ ወታደር። በነገራችን ላይ በግራፊክስ ምክንያት እዚህ ስለማናቀርበው እንጂ ግድያው እየተፈጸመ ጉድጓድ ሲከተቱ እየተነጋገሩ ነው ያደረጉት። ይሄን ግደለው፣ ይሄን ረሽነው እየተባለ ነው። በቪዲዮ ነው ያለው። ግልጽ ባለ መንገድ ሲነጋገሩ የነበረው የተኮለታተፈ አማርኛ ይሁን እንጂ ወደ ኦሮምኛ መሄድ አማርኛ ወይም ፒውር አማርኛ የኢትዮጵያ መከላከያ ሰራዊት የሚል ስም ያለው ያንን ወታደር ልብስ የለበሰ ክፍለ ጦሩ የሚታወቅ አመራሮቹ የሚታወቁ እንከታተል። እንዴት እነማን ዘረፋውንና ወንጀሉን እንደፈጸሙት ማን እንደፈጸመውማ ይኸውልህ። መጀመሪያ እና አብይ አህመድ የኤርትራ ጦር ወንጀል አልፈጸመም ብለው ያሉትን ሰምታችኋል። እኔ አይደለሁም የሀገሪቱ ጦር ጠቅላይ አዛዥ፣ የሀገሪቱ ኢታማዦር ሹም፣ የሀገሪቱ ምክትል ኢታማዦር ሹም፣ የሀገሪቱ የመከላከያ የወቅቱ የፕሮፓጋንዳ ኃላፊ፣ ጀነራሎቹ በሙሉ የእነዚህን ምስክርነት ሰምታችኋል። ሁለት ነገር ነው ያሉት። አንድ የተፈጸመ ወንጀል የለም የሚል ክህደት፣ ሁለተኛ ወንጀሉን የኤርትራ ወታደር አልፈጸመም የሚል፣ ሶስት የኤርትራ መንግስትና ህዝብ ከኤርትራ ጋር ባንታረቅ በወቅቱ ኢትዮጵያ ያበቃላት ነበረ፣ አራት ለዘላለም ልናመሰግናቸው የሚገባ ናቸው፣ አምስት ቁጥር ከፈለክ የነ ጀነራል አበባው ደግሞ ጀነራል እየየ ከዚህ በኋላ ኤርትራና ኢትዮጵያን የሚለይ የለም፣ የነሱ ችግር የኛ ነው፣ የኛ ችግር የነሱ ነው። እነ ጀነራል ማመር ተሰማ ጀግና ናቸው፣ ኢትዮጵያን ታደጉት፣ እኛን ታደጉን። ይህንን አለ። ቀጥልበት። እራቁታቸውን የሄደ ሰራዊት አልብሰው አመጧቸው። ሌሎቹ በ10 ቀን ውስጥ የተበተኑት ኮስምነው አገኘናቸው አለ አብይ አህመድ። ከኤርትራ ግን አልብሰው የመለሷቸው በ2 ቀን ውስጥ ተዋግተው ድል ማድረግ ቻሉ አለ። ኤርትራን ዘላለማዊ ባለውለታ ናት አለ። በዚህ መካከል ወንጀል ግን ተፈጽሟል። ማን ፈጸመው ወንጀሉን? እንከታተል ይህን ቪዲዮ። አንድ ኮምፒውተር እኔ ሰርቄ 4000 ብር ሽጫለሁ። እዛም ሻለቃም ላይ ተናግሬ ያው ግምገማ ላይ ቀርቦ ትከፍላለህ ብለውኝ ነው ወደዚህ ወደ ውጊያ የመጣሁት። እና ምንድነው አጠቃላይ አመራሩም እንደዛ ሲዘርፍ ነበር። ሲዘርፍ አይቼ ነው እኔም የዘረፍኩት እንጂ አመራር የኔ የበላይ አመራር ሲያነሳ አይቼ ነው ያመጣሁት የዛን ጊዜ። ስለዚህ አመራሩም ሲዘርፍ ነበር። እዚህ ኩያ ከዝርፊያ አጠቃላይ የትግራይ ክልል ትምህርት ቤቶች አሁን እዛ ሀገረ ሰላም የነበረው 2 ትምህርት ቤት ነበር። አንድ ከፍተኛ ትምህርት ቤትና አንድ ደግሞ ሜዳው ጋር
እስከ 10ኛ ነው ትምህርት ቤት አለ። እነዛ ሁለት ትምህርት ቤቶች ላይ ያሉ ዴስክቶፖች እነዚህ ግድግዳ ላይ ያሉ ምንድናቸው የፕላዝማ ቴሌቪዥን 42 ኢንቾች እነሱም የሉም። እዛ ትልቁ ህንጻው ላይም ያለው አዳዲስ እሽግ ቴሌቪዥኖች በካርቶኖች እንትን ላፕቶፖች ዴስክቶፕ የሚባሉ አሉ። እነሱም አጠቃላይ በእኛ አመራሮች ተጭነዋል። በእኛ አመራሮች ለምሳሌ አሁን አጠቃላይ በእኛ አመራሮች ተጭነዋል። በእኛ አመራሮች ለምሳሌ አሁን ቅድም ተናግሬያለሁ። 2 አመራሮች ንጹህ ናቸው። በእኛ ሻለቃ 2 አመራሮች ንጹህ ናቸው። ያልነኩ ማለት ነው። እስከምንማረክ ድረስ አንድ ላይ ነበርን እና ሌሎች አመራሮች በተሳቢ ሁሉ ዕቃ ተጭነዋል። የኩያ ጨርቃ ጨርቅ ፋብሪካ አጠቃላይ የሴቶች ታይት ቲሸርት እና ጃፖኒ አጠቃላይ ተጭኗል። በመከላከያ በ2 ቦልቦች ተጭኖ በአይኔ እዚህ መለስ አካዳሚ ባለፈው የነበርንበት ፎቅ ምንድነው እዛ ተጭኖ ቆማ አይቻለሁ። እንደውም ስብሰባችን ላይም ተናግሬያለሁ። ለምንድን ነው እንደዚህ ብቻ ነው? እንዴት ነው ዘረፋ የሚደረገው? የመጣ ነው ለውጊያ ነው የመጣ ነው ግዳጅ ሌላ፣ አሁን ደግሞ እየፈጸመን ያለነው ነገር ሌላ ነው አይመስልም በሚል እዛ ጋር ከዝርፊያ እንትን አንስተናል። ሌላው ደግሞ የገበሬውን እህል ገበሬው በውጊያ የሚፈናጠረው የከባድ መሳሪያ ጥይት ይመታኛል በሚል እህሉን መሬት ውስጥ ቀብሮ በማዳበሪያ በቀበረበት ግን አንዳንድ ሰራዊቶች እህሉን አውጥተው አይበሏትም የትግራይ ህዝብ ብሎ መሬት ላይ የበተኑም ነበሩ። እንደዚህም ለምን ይደረጋል ብሎ ደግሞ የከለከሉም ነበሩ። ሌላው ውጊያ ላይ ከፊት ለፊት ወይም እያጠቃን ስንሄድ ሰራዊቱ የትግራይ ሰራዊት ወደ ኋላ በሚሄድበት ሰዓት የሚገኝ የገበሬው ከብት አንድ ሰው ለራሱም አንድ ፍየል የሚያርዳለ፣ ግማሹ ደግሞ የሚከላከልም አለ። አይሆንም ይሄ ትክክል አይደለም ብሎም የሚከላከል አለ። ዝም ብለህ ብላም ብሎ አርዶ የሚበላል። አሁን አንድ ግቢ ብሎ አርዶ የሚበላል። አሁን አንድ ግቢ ነበርን እኛ እዛ ጻፍ የሰውየው አጥር በቃ አለቀ። ስናነደው ማለት ነው ስናነደው የሰውየው አጥር አለቀ። በቃ ሰውየው ዝም ማለት ያውኛው መሳሪያ ስለያዝን ወየው ነገር ያደርጉኛል ብሎ ስለሚጠረጥር አጥሩ እንዳለ አለቀ በቃ። እንደውም አንድ ከኛ አመራር አንዱ ምንድነው አጥር እኮ አይነካም እያለ ይናገረን ነበር። ግን ቢናገርም እሱ ከሄደ በኋላ ሌላው እንትን ይላል። ሌላው በዚህ በግድያ ዙሪያ ላይ አንድ ልጅ እንደዚህ 4 ሰው አዲቀይ ላይ 4 ሰው ወጣቶችና አንድ በኔ እድሜ ክልል ያለ ሰው በ16 ጥይት አትግደለን አባታችን ማረን እያሉት 4 ሰው ገሏል። እሱን ወደ መቀሌ ለህግ ለሲቪል ለትግራይ መንግስት ለሲቪል ተሰጥቷል ማለት ነው። ሌላው ያልተሰጠና ያልተገመገመ አሁን ወደ ውጊያም ስንመጣ ያልታየ ማን አለ? አንድ ሰው አዲጉዶም ላይ እንቁላል ፋብሪካ እጅ የሰበረ አለ። ጤነኛውን ሰው መንገደኛ ይዞ ማለት እንቁላል ፋብሪካ የሆነ ቲሸርት አለች የመከላከያ የኛ መከላከያ ሰው ሌላው ዝም ብሎ ሬንጀር ቲሸርት ለብሶ ሲሄድ ይሄም የትግራይ ወታደር ነው ተብሎ በጥይት መታው። ያ ሰውዬ እንደገና የመታው ሰውዬ መኪና ኬላ ላይ ሲፈተሽ እዛው አዲጉዶም ጂፕሰን ፋብሪካ ፊት ለፊት በነበርንበት ጊዜ ከመኪና ላይ ወዶ ልጁ እዚህ ጋር ትከሻው ላይ ደም ነበረ ሲፈተሽ ማለት ነው ኬላ ላይ። ይሄማ ወታደር ነው። ከመኪና ላይ ወዶ ልጁ እዚህ ጋር ትከሻው ላይ ደም ነበረ ሲፈተሽ ማለት ነው ኬላ ላይ። ይሄማ ወታደር ነው የተመታ ሰው ተሸክሞ ወይ አግልሏል አለና እዛው ገደለው ህዝብ እያየ። ሌላው ደግሞ አዲቀይ ላይ አሁንም ወንዝ ዳር በመንገድ ላይ የሚያልፍ አንድ ወጣት እድሜው ቢያንስ 30 ምናምን ዓመት ይሆናል። ያንን ያዘውና ከየት የምትመጣው ከዚህ እዚህ ምን ልታረግ መጣ ታዲያ ከሌላ ቦታ እዚህ ምን ልታረግ መጣ? አይ ዘመድ ጥየቃ ነው የመጣሁት። ከዛ ወደዛ ወሰዱትና የሆነ ወንዝ አለች እዛ ሸጥ አካባቢ። ከዛ በጥይት መቱት። ኪሱ ውስጥ ያለውን 2 ሞባይል የኛ መከላከያ ሰራዊት ማለት የመቱት 2 ሞባይል ከኪሱ ወሰዱ። ጫማው የሆነ ጥቁር የሆነ እንደ የሆነ ምንድነው የሆነ አሪፍ ጫማ ነበረ። ያንንም ጫማ አውልቆ ወሰዱ። ከዛ መቶ አለቃው አየና እንዴት እንደዚህ ይደረጋል ብሎ ጫማውን አስመለሰ። ከዛ ሬሳው 1 ቀን ከምናምን ቆየ። ከዛ ሽማግሌዎችና የቤተክርስቲያን የኦርቶዶክስ ቤተክርስቲያን አማኞች መጥተው አስፈቅደው አመራሮችን አስፈቅደው ሬሳውን ገንዘው ሄዱ። ሌላ ምትጠይቀኝ ካለ ባጫ ያው እኛ የተማረክብን ሰው የለም። ይሄ ለሩጫ ወይም ደግሞ ምንድነው በየአመቱ የሚደረግ በጋድ በብዛት ሰው የሚሮጠው ሩጫ ነው አለ። በእውነት በቴሌቪዥኑ ላይ የታየ ዱቄት የተሸከመ ሯጭ ይሮጣል? ለእውነት የኢትዮጵያ ሕዝብም የሚረዳው የዓለም ሕዝብም የሚረዳው ነገር ህሊና ያለው ሰው የሚረዳው ከሆነ እኛ ዱቄታችንን የትግራይ ሕዝብ
ጫካ ላይ በራብ ስናልቅ የሰጠንን ዱቄት ከጫካ ወደ ሌላ ካምፕ ስንዘዋወር ዱቄታችንንም ተሸክመናል። ውሃ የምንይዝበትንም ጀሪካን ይዘናል። ዱቄት እንደውም የተሸከምነው በነጭ ማዳበሪያ ነው የተቀረጸው፣ በፊልሙ ላይ ይታያል። ይሄ ሩጫ የትኛው ሯጭ ነው ዱቄት ተሸክሞ የሚሮጠው? ደግሞ የትኛው ሯጭ ነው ሬንጀር ለብሶ የሚሮጠው? ስለዚህ ይሄ ምንድነው የሚያመለክተው? አልተሸነፍኩም፣ አልሞትኩም፣ በህይወት አለው። ስለዚህ እያለ የኢትዮጵያን ህዝብ የማታለል ስራ የመዋሸት ስራ እየተሰራ እንዳለ ነው እዚህ ጋር እኛ የተማረከብን ወጣት። ሌላው በሌላው ጎን ደግሞ እኛን እንደማያቀን ካለን ታዲያ የት ነው ያለነው? እስቲ አሁን ካለን ለምሳሌ የት ነው ያለነው? 21ኛ ክፍለ ጦር አሁን የት ነው ያለችው? ካለ የተማረከ ከሌለ 21ኛ ክፍለ ጦር የት ነው ያለችው? እስቲ ለኢትዮጵያ ህዝብ ያሳይ። ስለዚህ ማን ነው የወንጀሉ ባለቤት? የትኛው ቡድን ነው ወንጀሉን ሲፈጽም የነበረው? ቅድም እንዳልኳችሁ በቀጥታ ከአክሱም ተሰብስበው መጥተው የተረሸኑትንና ገደል የተከተቱትን በተመለከተ ማንንም ማጭበረስ። በቴሌግራም ላይ ጠብቁን። በቴሌግራም ቻናል ላይ በተከታታይ ይለቀቃል። በየቴሌግራሙ ማሰራጨት ይኖርባቸዋል። በሳተላይት ቴሌቪዥን ለምትከታተሉን በሳተላይት ቴሌቪዥን ላይ ደጋግመን እንድታዩት እናደርጋለን። እንደዚህ ቀላምዶ፣ እንደዚህ ዋሽቶ፣ እንደዚህ አጭበርብሮ መሄድ ማብቃት ነው ያለበት። እንደዚህ ሁሌ ማጭበርበር እንደሚችሉ አስበው መንቀሳቀስ የለባቸውም የኦህዴድ ኃይሎች። በእያንዳንዱ የፈጸሙት ወንጀል የጊዜ ጉዳይ ነው እንጂ ለፍርድ እንደሚቀርቡበት እንዲያውቁ ይገባል። ወደ ቀጣዩ ማሳያ እንሄድና ማን ነበረ የአክሱሙን ቀጥታ ሁኔታ እንዴት ነበረ የመሩት የሚለውን የተወሰነ ደግሞ ያው ስሜ ስጦታው አለማየሁ ይባላል። ይሄ ድርጊት ሲፈጸም ያው ከቦታው ነበርኩኝ። ያ ኖርማል ቪዲዮ ወደ ክፍለ ጦር እንትን አድርጌዋለሁ። ይሄ ድምጽ ምናምን ስለነበረው ተቆርጦ ነው እሱ የተቆረጠ ነው። ሌላ ነበረ ልጁ። ያ ቪዲዮ ያኛው ቢገኝ ኖሮ አሪፍ ነበር። እንደውም ያን ቪዲዮ ግባት ይሆናል ምናምን በእጃችሁ የሚገኘው ቪዲዮ እንዳለ ወደ ክፍለ ጦር አስተላልፉ ተባልን። በዛን ሰዓት ያንን አስተላልፈናል። ያው በማህበረ ዴጎ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር። የ25ኛ አንደኛ ብርጌድም እንደ አጠቃላይ እንደ 25ኛ እዛ ነበር። ያ ድርጊት የተፈጸመው በ25ኛ ክፍለ ጦር ነው። በሰዓቱ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊያን ይባላል እና ይህ ድርጊት እነዛ ሰዎች በሰዓቱ የተገደሉት እኔ ማቃቸው 43 ሰዎች ናቸው እና 43 ሰዎች እንዳጋጣሚ ተይዘው መጡ። በጠላ ወደ ማህበረ ዴጎ ለመግባት ሲሉ ነው እነሱ ተሰብስበው ነበረ በጋራ ሲሄዱ የነበሩት። እነሱ ተይዘው መጡ። ከዛን እንዳጋጣሚ እኛ ብርጌድ 1 የ25ኛ ብርጌድ 1 ሁሉም በየግዳጅ ቀጠናቸው ነው የነበሩት። በዛሽ ቦታ ላይ ያ ግድያ የተፈጸመበት ቦታ ላይ የነበሩት ክፍለ ጦር መድፈኞች ነበሩ እና እቺ የብርጌድ 1 ስታፏ አለች እና አብረን ነበርን። እንደ አጠቃላይ እዛ ቦታ ላይ ቦታ ይዘን ቁጭ ብለን ነበረ እና እንደ አጋጣሚ እነዚህ ሰዎች መጡ። ሲመጡ ሶፊያን ቀጥታ መደብ አወረደ ለታምራት ማለት ነው። ታምራት ማለት የክፍለ ጦሯ ዘመቻ ነው። ዘመቻ ኃላፊ የነበረ ሻለቃ ነው እና እንዲገደሉ መምሪያ አወረደ። ኦኬ ማን አዛዥ እንደሆነ 25ኛ ክፍለ ጦር የነ ብርሃኑ ጁላ የሚመሩት መከላከያ የሚባለው ክፍል 25ኛ ክፍለ ጦር አንደኛ ብርጌድ የ25ኛ ክፍለ ጦር አንደኛ ብርጌድ የማህበረ ዴጎ የአክሱሙን ግድያ እነሱ ነው የመሩት። ይኸውልህ ዋጠው የኤርትራ ኃይል የሚጠየቅበት ቦታ ላይ ሂደህ ጠይቀው በሰራው ወንጀል። እኔ ጠበቃ አይደለሁም፣ ተከራካሪ አይደለሁም፣ አይመለከተኝም። እንደ ተቋምም አይመለከተንም። እንትና ከወንጀል ነፃ ይሁን ከወንጀል ምናምን ነገር እንደዚህ አይነት መጨማላለቅ ውስጥ አንገኝ። በተአምር ግን ወንጀል ፈጽመው አጭበርብረው ለማለፍ የሚፈልጉ ሰዎችን ወንጀል ለመክደን ደግሞ አንጣጣረው። የትም ሀገር ወንጀለኛ በወንጀሉ ነው መጠየቅ ያለበት። አክሱም ላይ 40ም 47ም ሰብስበው ማህበረ ዴጎ ላይ እረሽነው እየተቀረጸ በቪዲዮ ይሄ ምስክርነት የሰጠ ነው አይደለም። ለዚህ ገርማል እንዴ ሲረሸኑ እኮ አለ። ጥያቄ የለምና 3 ዓመት 4 ዓመት አልፏልና ዝም ብለን አጨርብረን እንደዚህ ብለን አስጨብጭበን እንለፍ።
የአማራ አርሶ አደር እንዲህ ነው እንዲህ ብሎ ሆን ብሎ ይነሳል። የአማራ አርሶ አደር በየቤቱ ይህንን እያዳመጠ ነው። በሚሊዮን የሚቆጠር የአማራ አርሶ አደር እያዳመጠን ነው። እየነገርናችሁ ነው። ይኸውላችሁ ማስረጃ እያቀረብን ነው። የተፈጸመውን ወንጀል የፈጸሙት የኦህዴድ ጀነራሎች ናቸው። የተፈጸመው እልቂት በኦህዴድ ጀነራሎች ነው። በአማራ ህዝብ ላይ የተፈጸመው እልቂት ቲፔሌፍ መጥቶ ወንጀሉ እንዲፈጸም ያደረጉት እዛ ለፈጸሙት ወንጀል አቻ መስሪያ ነው። አንድም አማራውን ለማውደም አቅደው ነው። ልክ የኤርትራ ጦር ፈጽሞት እንኳን ቢሆን ተጠርቶ የመጣው በኦህዴድ ነው። የቲፔሌፍ ፋይል እንዲገባና እንዲፈጽም የተመቻቸለት በአብይ አህመድ ነው። ከታየ ደንዳ በላይ አንተ አትጠንቁል። ከነ ሚልኬሳ በላይ ነገሩን ካዩት በላይ በጥንቆላ አትጫወት። ካላስ ወንጀሉ ተሰርቷል። የወንጀል ፈጻሚው 4 ኪሎ ያለው ቡድን ነው። አቅዶ ተዘጋጅቶ የፈጸመው ጉዳይ ነው። የ4 ኪሎን ስልጣን ለማጽናት በትግሬና በአማራ መካከል ውጊያ መካሄድ አለበት ብሎ ስላመነ የ4 ኪሎን ስልጣን ለማጽናት ቲፔሌፍ የሚባል ኃይል ትግራይ ላይ እስካለ ድረስ የ4 ኪሎ ስልጣን አይጸናም። የማን ስልጣን? የኦህዴድ ስልጣን። እንዴት እያጭበረበረ ገዱን በምስክርነት ደመቀን በምስክርነት ለመጥራት ያደረገውን ሙከራ አይታችኋል። ይኸው ግልጥልጥ አድርገን በማስረጃ በወሬ ብቻ አይደለም እኮ በማለት ብቻ አይደለም፣ ዝም ብሎ ምናምን አይደለም እኮ እያንዳንዱ ይኸው ከየራሳቸው አንደበት እኮ ነው እንድትሰሙት ያደረግነው። እንዴ እስኪ ይህችን አንድ አጠር ያለች ቪዲዮ አለች። ረሽነው በለው ምናምን ብለው ገለው ሲጥሉ በተወሰነ ደረጃ የቪዲዮውን ግራፊክስ ስለሆነ ብለሪ አድርገነው ነው የምናሳያችሁ። በቴሌግራም ላይ ምንም ብለሪ ያልሆነ የምታዩትን በቴሌግራም ቻናላችን ይለቀቃል። ተመልከቱት እስኪ አዳምጡ። ተገብላ ቀርጽም የነዚህና ማማቱን ማሳር ገረሰ አይሆነች በጣም ስከፋይ የዚህ ሙሉ ቪዲዮ አለ። ኦህዴድ ያሰማራው እነ ባጫ የሚመሩት እነ ብርሃኑ ጁላ የሚመሩት ይኸውልህ ሰራዊት ነው። እቺ አንዲት ቦታ ግድያ ናት። አንድ ቦታ የፈጸሙት ብሔረሰባዊ ማንነት እየጠሩ በለው በቃ ጨርሰው አንድ ምን እንዳይተርፍ እየተባለ እየተነጋገሩ ድምጻቸው ይሰማል። ማረጋቸው አለ፣ የለበሱት ዩኒፎርም አለ። ምን የቀረ ነገር አለ? አይመችም እያልኩ በቃ ዘመኑ የማስረጃ ነው። በዚሁ አጋጣሚ አንዳንዶች ለማበረታታት ስራችን እንዲቀጥል ለማድረግ ድጋፍ እያደረጋችሁ ያላችሁ እናመሰግናለን። ፐርሰናሊ የተለየ ነገር አደረገ ከሌ ባንልም እንኳን ይሄ ስርጭት ግን ቢያንስ እነሱ እንደፈለጉ አጭበርብረውን እንዳይቀጥሉ ለማድረግ ይሄ የሳተላይት ስርጭት እንዳይቋረጥ ለማድረግ የምታደርጉት ድጋፍ ነው። እናመሰግናለን። ለህዝብ መወገን ማለት ይሄ ነው። ለእውነት መቆም ማለት ይሄ ነው። እስኪ በቃ አሁን ይኸው ጥንቅቅ ብሎ የቀረበ ፕሮግራም አብይ አህመድ 2 ሰዓት 3 ሰዓት ፓርላማ ሂዶ አደንቆሮ ሊሰራው የፈለገውን ሸፍጥ አጠር ባለ መንገድ ግድያና ዝርፊያው በማን ተፈጸመ? በኦህዴድ ወይስ በኤርትራ? የአብይ አህመድ የፓርላማ ቅጥፈት የሚጋለጥበት ማስረጃ ይሄ ነው አይደለ? ፕሮግራማችን ርዕሰ ጉዳያችን። በርዕሰ ጉዳያችን ውስጥ ማዕቀፍ ውስጥ ገብተን እንዳያችሁት ግድያና ዝርፊያው በማን ተፈጸመ? ይሄው የቀረበው ማስረጃ። አብይ አህመድ ዲስኩርን ያቀረበው ያውም ትላንት ያለው ዛሬ ካለው ጋር እየተምታታበት ለክስ ነው የመጣው። እኛ በማስረጃ ነው ያቀረብነው። ማን ነው ትክክል? በቃ ሐቅ ይዞ ለሚፈርድ አካል፣ ፍርድ ለሚያውቅ አካል፣ እውነት ለሚያውቅ አካል ይሄው የምትፈርዱበትን እውነት የምትፈርዱበትን ማስረጃ ነው ያቀረበው። ይሄ ሰውዬ ዛሬ ለሚያጭበረብረው ነገር ብትተባበረው የአማራን ሕዝብ አሁን እየፈጸመበት ያለውን እልቂት ይኸው ዛሬ እየካዱ ነው አይደለ? እንደምታዩት ስለ ድሮን ምንድን ነው ያወራው? ሰምታችኋል። ስለዚህ ብቻ አይደለም እኮ ነገ ከነገ ወዲያው ሌላውን ዛሬ አንዷን ክፍል ብቻ ነው የሄድንበት። በነገራችን ላይ የህዳሴን ግድብ በተመለከተ ገንዘቡ ከየት እንደመጣ የተናገረበትን ሰምታችኋል።
ማንም 5 ሳንቲ የትኛውም ሀገር አልሰጠንም፣ ብድርም አልወሰድንም አለ። ከማን ነው አለ? በውጭም በውስጥም ካለው የኢትዮጵያ ሕዝብ የተሰበሰበ ገንዘብ ነው አለ። የዋሸበትን እናጋልጣለን። ይሄን ያለው ሰውዬ በውስጥም በውጭም ያለው ኢትዮጵያዊ ተሰብስቦ ጠቅላላ ለህዳሴ ግድቡ ያዋጣው ከ10% አይበልጥም ያለበት ንግግር አለ። 90% ይሄን ያመጣው ሰው ስትፈልግ በውጭም በውስጥም ያለው ኢትዮጵያዊ ከ10% በላይ አላዋጣም። ይሄን ግድብ የሰራችሁት እናንተ እንዳይመስላችሁ አለ። ፓርላማውንም እናንተ አይደላችሁም የመደባችሁት በጀት ምንም የለም አለ። ኦኬ ፓርላማው የበጀተው በጀት ከሌለ በውጭም በውስጥም ያለው ኢትዮጵያዊ ያዋጣው 10% ከሆነ ከውጭ የመጣ ብድርም ሆነ እርዳታ የለም ከተባለ ግድቡ በምንድን ነው የተሰራው? እኔ አይደለሁም ያልኩት አብይ አህመድ ነው። እንመለስበታለን ነገ በስፋት እንደዚሁ እየሰማን ማስረጃዎቹን እያቀረብን ነው የምንነጋገረው። ቤዝዶን ማስረጃ ሪያሊቲው የት ጋር ነው ያለው ነው። ስለዚህ አብይ አህመድ ሌላውን የወሻክት ነው የምነግርህ፣ ከንስር አይን ግን አያመልጥም። ለሐቅ ከሚታገሉት ግን አያመልጥም። እየተከታተላችሁት ያላችሁት የኢትዮ ሰገነት ሚዲያ ነው። ኢትዮ ሰገነት ለሐቅ እንቆማለን ብለናቸዋል። እስከ መጨረሻው ውንብድናን፣ ዝርፊያን፣ በህዝብ ላይ የሚፈጸም ወንጀልን እያጋለጥን እውነትና መርሃችን ላይ ቆመን እንቀጥላለን። ሰው ከየትን የመጣው የሚለው እናያለን። ዛሬ አንዱን ክፍል ያነሳ ነው። ሁለተኛውንም ሶስተኛውን ክፍልም በስፋት የምንሄድበት ነው የሚሆነው። በነገው ክፍለ ጊዜ እንደዚሁ ቀሪ ነገሮችንም በሙሉ ተንትነን እናቀርባቸዋለን። ሌላው ይሄ የአብይ አህመድ የፓርላማ ቅጥፈትን በተመለከተ ለዛሬ አንዱን ክፍል አንስተናል። በማስረጃ ውልቅልቁን አውጥተናል። ጆሮ ያለው ይሰማል፣ ልቦና ያለው ያስተውላል፣ ህሊና ያለው ያሰላስላል እና ከእውነት ጋር ይቆማል። ቀደም ብለን እንዳልናችሁ ሌሊቱን በእኛ ማታ እዚህ ሀገር በአሜሪካን ሀገር ሌሊት፣ በኢትዮጵያ እየነጋጋ ነው ገና። ውንብድና ሊሰራ ቅጥፈት ሊሰራ የተዘጋጀውን ቡድን ዝም ብለን እየጠበቅን ነበር። ነገሮችን በሚገባ በሁሉም መስክ ለመከታተል የበኩላችንን ጥረት እያደረግን ነበረ። የአብይ አህመድ ቡድን እያሟሟቀ ነበረ። ፓርቲውን ምናምኑን ሚዲያውን በሙሉ ስምሬት የሚሰጣቸው አብይ አህመድ ሲናገር እንዴት እየቆራረጡ ማሰራጨት እንዳለባቸው ናሬቲቭ ሊያዝ እያለን በህይወት ናሬቲቭን ሊያስቀምጡ አስተውሉ። ኤርትራን፣ ኢትዮጵያን ኤርትራን፣ አማራን፣ ትግራይን የሚያዋጋ የሚያጨራርስ ደም የሚያቃባ እስከ ፍጻሜው መደምደሚያ ለመስጠት ጨፌ ላይ ወሰኑ። ስትራቴጂካሊ ነገሩን ተዘጋጁበት። ፓርላማ ላይ አብይ አህመድ ይዞት መጣ እና እችን ሊያስቀምጥ ትግራይን ኤርትራ አወደመ፣ ትግራይ አማራን አወደመ የሚል ጨውታ ማለት ነው እና ኦህዴድ ከደሙ ንጹህ ነው ይል የኦህዴድ ጦር እና አመራር አብይ አህመድ ትእዛዝ እየሰጠ የተፈጸመ የዘር ማጥፋት ወንጀል ነው። ወደድክም ጠላህም ይህን ትቀበላለህ። የጊዜ ጉዳይ ነው። የወንጀል ተጠያቂነት ይመጣል። የትግራይ ህዝብ አብይን ሰምቶ ጌታቸው ረዳን ሰምቶ ጻድቃንን ሰምቶ እነዚህን አሽከሮች ሰምቶ ከኤርትራ ህዝብ ጋር የሚጣላበት ምንም ሪዝን አለው ብዬ አላስብም። የተወሰኑ ቅልብ ካድሬዎቻቸውን ሊያንጫጩ ይችላሉ እንጂ ማስተዋል ያለበት የእነ አብይ አህመድ እቅድ ምን እንደሆነ ከዛሬው ንግግር ከሰማችሁ በቂ። አብይ አዛኝ ሆኖ አሁን ለጦርነት እየተዘጋጀ እያየው እንመጣበታለን። በወልቃይት ጉዳይ ስንት ጊዜ እየተገለባበጠ እንደወሻከተ አሁንም እንደዛው በነበረው ማጭበርበር ሊሄድ የፈለገበትን መንገድ እናነሳለን፣ በማስረጃ እንሞግታለን። ህዝቤ አውቆ ከገበረ ውጪ አውቆ ለአብይ አህመድ ከተገረደ ውጪ ያለው አካል በማስረጃ እጦት በማስረጃ ችግር ማንም ሰው እንዲደናገር አይደረግም። ቢኮዝ እውነት ይዘን በማስረጃ ለመሞገት አለንና። ከኢትዮ ሰገነት ሚዲያ ጋር ስለሆናችሁ ከልብ እናመሰግናለን። በጣም እጅግ በጣም በሚገርም ሁኔታ አብይ አህመድ እዛ እየወሻከተ የፓርላማ ንግግሩን እያደረገ
የቀባጠረ በነበረበት ጊዜ ፕሮፓጋንዳ እየጮህ በነበረበት ጊዜ ሌላው አካል ስራውን ነው ሲሰራ የቆየው። በእኛ በኩል ደግሞ ስራችንን ስንሰራ ነው የቆየ ነው። አንድ በጣም አጠር ያለ ግን ቱ ዘ ፖይንት አጠቃላይ የፓርላማ ውሎን የሚዳስስ ደግሞ በዶክመንተሪ መልክ የተዘጋጀ ጽሁፍ አለ። ወደ እሱ ነው የምናልፈው። አርቲስት ሽመልስ አበራ ጆሮ እንደምታውቁት ለብቻ ጠራሁት መሰለኝ ጆሮን በመሃል ትንፋሽ ስውጥ ነው። አርቲስት ሽመልስ አበራ አልኩና ቆይቼ ነው ጆሮ ያልኩት። ከተነጣጠለ ብዙም ሴንስ አይሰጥም። አርቲስት ሽመልስ አበራ ጆሮ ሲሆን ነው። ለማንኛውም እንዲህ ያለ በጣም የሚገርም ስራ ነው በእውነት በጣም ለማክበርም ለማመስገን እንፈልጋለሁ። ሞገድ እጅጉ በጣም እጅግ በጣም እናመሰግናለን። ወቅታዊ የሆነ ሁኔታ ላይ አተኩሮ የአብይ አህመድ የዛሬ ውሎ ምን እንደሚመስል ወዲያውኑ ጥንቅቅ አድርጎ ከተባት ሽሜ ያዘጋጃት ኤዲተር መልክ አስያዘ። ከዛ በኋላ መጣ ነው ማለት ነው። ሰሩት የጸሐፊው የኤዲተራችንና የአንባቢ ኮምቢኔሽን ለዛሬ ይሄንን ጋብዘን የምንለያየው እውነት መቶልናል። መደምደሚያ የምናደርገው እሱ ነው። አድማጮች እስከ ፍጻሜው ድረስ አሁንም አብራችሁን ቆዩ። ይሄንን ምንድነው የፓርላማውን ውሎ በተመለከተ የሚያጋልጠውን በደንብ ጥንቅቅ ብላ የተሰራች በዶክመንተሪ መልክ የተዘጋጀ መልእክቶቻችንን ደግሞ አብረን እናዳምጥ። ላይክ ያላደረጋችሁ እስካሁን ላይክ አድርጉ። ሼር ያላደረጋችሁ ሼር አድርጉ። ስንቶቻችሁ አድርጋችኋል? ስቲል ካላችሁት መካከል ላይክ ያላደረጋችሁ አሁንም አላችሁ። ላይክ አድርጋችሁ ግን ሼር ያላደረጋችሁ ካላችሁ አሁንም ሼር እንድታደርጉ እንጠይቃችኋለን። በቋሚ አባልነት ተመዝገቡ። በሱፐር ቻት በሱፐር ስቲከር እስካሁን ድጋፍ ስታደርጉልን ለነበራችሁ በጣም እጅግ በጣም ከልብ እናመሰግናለን። በየመሃሉ እያቆራረጥኩኝ ላለማመስገን አልፌዋለሁ፣ ይቅርታ ጠይቃለሁ። ስለደገፋችሁንና ስለተማመናችሁብንም አብራችሁን ስላላችሁም እጅግ በጣም ከልብ እናመሰግናለን። የኢትዮ ሰገነት የዌብሳይት ቻናላችንን እዚህ በየመሃሉ እየለጠፉላችሁ ነው። ተመዝገቡ። ረምብል ቻናላችን ላይ ተመዝገቡ። ደጋግመን ብለናል። ቴሌግራማችንን ጆይን አድርጉ። ወዲያውኑ ትኩስ መረጃ በቪዲዮም በሰንም በምንም እዚሁ ላይ ስለሚለቀቅ ጆይን አድርጉ። ይሄንን እንላችኋለን። ወደ ቀጣዩ ነው የምናልፈው። ወደ ማጠቃለያው ተሻገርን ማለት ነው። የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ሕዝብ አለበሰው። የኤርትራ ሕዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ሕዝብ ማወቅም ማክበርም አለበት። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። የኤርትራ ሕዝብ ወንድም ሕዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በዚህ ኦፕሬሽን ለኤርትራ ሕዝብና መንግስት ምስጋናና ክብር በተከበረው ምክር ቤት ማቅረብ ፈልጋለሁ። ከኤርትራ ጋር ያለው ቅራኔ የጀመረው ከቀይ ባህር ጥያቄ በፊት ነው። ፋራው አብይ አህመድ ሰው ሁሉ እንደ አገኘው ተሻገር ይመስለዋል። ከሞገድ እጅጉ ወጣቶች ቋንቋ አንድ ሰው አንድን ግልጽ የሆነ ነገር ለመደበቅ ሲሞክር ፋራ ይባላል። ወይም ብልጥ የሆነ መስሎት መሳቂያ የሚያደርግ ዘዴ ይፈጥራል። ነገርየውን በግልጽ እየታየ ለማታለልና ለመዋሸት ይሞክራል። ይህ በወጣቶች ቋንቋ ፋራነት ይባላል። አብይ አህመድ ህዝቡ ከሱ የባሰ ፋራና መሃይም የማስታወስ ችሎታ የሌለው ነው ብሎ ስለሚያስብ የፋራ ንግግሮችን ያደርጋል። የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። አብይ አህመድ የፖለቲከኛ ውሸት መዋሸት አይችልም። የፖለቲከኛ ዘዴ የለውም። በዛሬው የፓርላማ ውሎ በተናገራቸው የሚከተሉትን ንግግሮችን ልብ በሉ።
በሰሜኑ ጦርነት ወቅት የታዩ ክስተቶች ለቅራኔው መፋፋም ምክንያት ሆነዋል። የኤርትራ ሰራዊት በጦርነት ወቅት ሽረ ገብቶ ንብረት ዘረፈ። በአክሱም በዜጎች ላይ የጅምላ ጭፍጨፋ ፈጸመ። በአዲግራትና በአድዋ የሚገኙ ፋብሪካዎችን ነቅሎ ወሰደ። ወቅቱ የኢትዮጵያ መንግስት በብዙ አቅጣጫዎች ተወጥሮ የነበረበት አስቸጋሪ ጊዜ ነበረ። ችግሩን በውይይት ለመፍታት የቀድሞውን የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውን ብልታቸውም ፍሬ አላፈራም። ከኤርትራ ጋር ያለው ልዩነት ከፍተኛ ደረጃ ላይ የደረሰው የትግራይ ህዝብ እፎይታ ያገኘበት የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ነው። የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። ከላይ የተጠቀሱትን ነጥቦች ልብ ብላችሁ አጢኗቸው። በወቅቱ የተናገረውን ማንም አያስታውሰውም ብሎ ያምናል። በመጀመሪያ የኤርትራ ሰራዊት አልገባም ብሎ ሸመጠጠ። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታ እንዋጋም መቼም። ቀጥሎ ዓለም አቀፍ ሚዲያዎች ሲያጋልጡበት መግባታቸውን አመነ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። ሆኖም የገቡት በህወሓት ጥቃት ስለተፈጸመባቸው ራሳቸውን ለመከላከል ነው ብሎ ተናገረ። ቀጥሎም ባለውለታዎቻችን ናቸው፣ እነሱ ናቸው ያዳኑን ብሎ ተናገረ። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት ምስጋናና ክብር በተከበረው ምክር ቤት ማቅረብ ፈልጋለሁ። እነሆ ከዓመታት በኋላ ማንም አያስታውስም በሚል ወይም ቢያስታውሱም ምንም አያመጡም በሚል የኤርትራ ሰራዊትን መውቀስ ጀመረ። ህዝቤን አታንገላቱብኝ ብያቸው ነበር በማለት የትግራይ ህዝብ ተቆርቋሪ መስሎ ተከሰተ። የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። ፋራው አብይ ለምን እንዲህ አለ? ህወሓትና የኤርትራ ሰራዊት ጥምረት ፈጥረዋል ሲባል ሰምቷል። ስለዚህ በሱ ቤት የትግራይን ህዝብ ማታለሉ ነው። ኤርትራ ጠላታችሁ ነውና ንብረታችሁን ዘርፏልና እንዳትተባበሩት ማለቱ ነው። የትግራይ ህዝብ ጅል ይመስለዋል። የትግራይ ህዝብ ይህ ጠፍቶት ነው ከኤርትራ ጋር ጥምረት የፈጠሩት የህወሓት ሰዎች ይሄን የማያውቁ መስሎት ነው። ሰው ሁሉ እንደ አገኘው ተሻገር ወይም እንደ በለጠ ሞላ ነው የሚመስለው። ገዱ አንዳርጋቸውን ልኬው ለውጥ አላመጣም ብሏል። ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልኬያለሁ። እንደሚታወቀው አቶ ገዱ አንዳርጋቸው በአብይ አህመድ ተወርውረው የአገዛዙ አኩራፊ ሆነዋል። በዚህ ምክንያት ፋኖን ይደግፋሉ ተብሎ ይነገራል። በይፋም ተናግረዋል። ዘበይ አራዳ ሆኖ ሞቶ አማራ ከኤርትራ ጋር እየሰራ ነው ማለቱ ነው።
እኔ ሰላም ፈልጌ ትግራይን ህዝብ ለማዳን ስሰራ አማራዎች ግን ከኤርትራ ጋር ሆነው ትግራይን አወደሙት ማለቱ ነው። አብይ አህመድ ህወሓት የአማራን እናቶች ደፍሯል፣ የአማራን ንብረት አውድሟል ሲል ተናግሯል። ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። ፋራው አብይ አህመድ ይህን የማያውቅ አማራ ያለ ይመስለዋል? አሁን በሱ ቤት አማራና ትግራይን እንደገና ለማጣላት መስራቱ ነው። ይህን ለማለት ያሰበበት ምክንያት ደግሞ የአማራና የትግራይ ኃይሎች ወዳጅነትና ጥምረት ፈጥሯል ብሎ ስላሰበ ነው። የሁለቱ ሰሜኖች ኤርትራን ሲጨምር የሶስቱ ሰሜኖች ጥምረት ለስልጣኔ ያሰጋኛል ብሎ ስላሰበ አሁንም እንደለመደው አማራና ትግራይን በማጋጨት የስልጣን ዘመኑን የሚያራዝም ሴራ መስራቱ ነው። አብይ አህመድ በዚህ ልክ ፋራ ነው። ፋራ የጠቀመው ነገር ቢኖር ከሱ የባሱ የአማራ ፋራዎች መኖራቸው ነው። ለምሳሌ ትላንት በወልቃይት አካባቢ የአብይን ፎቶ ይዘው መንግስትን እንደግፋለን የሚል መፈክር ይዘው ሰልፍ የጠሩ የተከዜ ዘብ የሚባሉ አማሮች ነበሩ። እነዚህ ሰዎች ከአብይ የባሱ ፋራዎች ናቸው። ከአብይ ጋር ሆኖ ወልቃይትን ማስመለስ አይቻልም። ወልቃይትን ማስመለስ የሚቻለው 4 ኪሎን በመያዝ ብቻ ነው። አብይ አህመድ ወልቃይትን እንደ ማጃጃያ እንደሚጠቀመው አይገባቸውም። ልብ መባል ያለበት ነጥብ የትግራይ ህዝብና ኃይሎች ተስማምተው ወልቃይትን አንፈልግም፣ ወልቃይት የአማራ ወገኖቻችን ነው ቢሉ አብይ አህመድ እሺ አይልም። ወይም የአማራ ህዝብና ኃይሎች ተስማምተው ወልቃይትን አንፈልግም፣ ወልቃይት የትግራይ ወገኖቻችን ነው ቢሉ አብይ አህመድ እሺ አይልም። ትግሬዎችንም ሆነ አማራዎችን የናንተ ነው እያለ ማጃጃል ነው የሚፈልገው። ስለዚህ አሁንም አማራ ከአብይ የባሰ ፋራ መሆን የለበትም። ቸርን ሰንበት። እንግዲህ እንደተመለከታችሁት ነው ቬሪ ፕሮፌሽናል ወይ የኢትዮ ሰገነት ሚዲያ በየጊዜው በየቀኑ የፕሮግራሞቹን ፕሮግረስ እየጨመረ የመረጃ አቅሙንም እየጨመረ እዚህ ደርሷል። ለዛሬ የአብይ አህመድን ቅጥፈት በተመለከተ ግድያና ዘርፊያው በማን ተፈጸመ፣ በኦህዴድ ወይስ በኤርትራ የአብይ አህመድ የፓርላማ ቅጥፈት የሚጋለጥበት ማስረጃ በሚል ርዕሰ ጉዳይ ነበር አድማጮች ቆይታ ያደረግነው። ቀደም ሲልም ሞገድ እጅጉና አርቲስት መልስ አበራ ጆሮ ከኤዲተራችን ጋር በመቀናጀት ያዘጋጁትን እንደሰማችሁት ነበረ። በጣም ምርጥ ሆኖ ቀርቧል። በጥቅሉ የአብይ አህመድ አገዛዝ እርቃኑን የቀረበት ትክክለኛ በማስረጃ በመረጃ የቀረበ ፕሮግራም ነበር። አብራችሁን ስለቆያችሁ ስላደመጣችሁን ከልብ እናመሰግናለን። በኢትዮ ሰገነት ሰገነቱ ላይ ሆናችሁ ሁላችሁም ሚኒሊክ ዛሬም ንጉሥ ነው እያላችሁ ፕሮግራማችሁን ስለተከታተላችሁ አመስግነን የዛሬውን በዚህ በመፈጸም ከኤዲተር ጋር በጋራ ልንሰናበታችሁ ነው። በሱፐር ቻት በሱፐር ስቲከር ድጋፍ ላደረጋችሁ አብራችሁን ለቆያችሁ እናመሰግናለን። የሐሳብም የሁሉም በአቅማችሁ በፈቀደ ሁሉ የምታደርጉት ድጋፍ ይቀጥል። አብራችሁን ስለሆናችሁ በጣም ከልብ እናመሰግናለን። አድማጮች በመጨረሻም ጥር 27 ቀን 2018 በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ገደማ በኢትዮጵያ ሰዓት አቆጣጠር ማለት ነው ከምሽቱ 12 ሰዓት ገደማ
የአማራ ፋኖ ብሔራዊ ንቅናቄ አፋብህን አመሰራረት ሂደትና ስለ ድርጅቱ በተመለከተ ማብራሪያ የምንሰጥበት ፕሮግራም አለን ብለዋል። የፕሮግራሙም ይዘት ለሚዲያ አካላት በሚደርስ የመሳተፊያ ሊንክ ሚዲያዎች በቀጥታ ስርጭት እንዲያስተላልፉት እንጋብዛለን ብለዋል። እስካሁን ባለው ሁኔታ ለኢትዮ ሰገነት የደረሰን የለም። ከአመራሮች መካከል እንደሚደርስ ግን ከከፍተኛ አመራሮች ነግረውናል። ይህንን እያስተባበሩ ካሉት አካላት ግን አልደረሰን። እንደደረሰን መድረሱን እነግራቸዋለን። የምናስተላልፈው ከሆነም ደርሶን ሰዓቱን እነግራቸዋለን። እንግዲህ እንደምታውቁት ፎርማል የሚዲያ አሰራር ነው የምንከተለው። በክፍለ ጦር ደረጃ፣ በእዝ ደረጃ፣ በአደረጃጀት ደረጃ የተለያዩ አካላት በሰዓቱ በቪዲዮም በምስልም በድምፅ መረጃዎች ያደርሱናል። ቀጥተኛ ኮሚኒኬሽን አለ። እሱን እያደረስን ነው የምንገኘው። ከአፋብህን የፒአር ዘርፍ አንጻር ምንም አይነት ግንኙነት እስካሁን ድረስ የተደረገም ስለሌለ የተላከም ማስረጃ ስለሌለ በሌሎች ከፍተኛ አመራሮች በኩል የሚደርሰኑን መረጃዎች ነው እያደረስን ያለ ነው። ይህንኑ ለአመራሮቹ በተናጠል ለማሳወቅ ሞክረናል። ከኛ ጉለት ባይተላለፍ ከኛ ጉለት አይደለም። እኛ የደረሰንን በወቅቱ ለማድረስ የምንችለውን ያክል የምንተጋነን። ይሄንን ብለን ለዛሬው ተሰናበትን። አብራችሁን ስለቆያችሁ እናመሰግናለን። ቸር ያሳድረን፣ ቸር ያውለን፣ ቸር ያቆየን። በነገው ፕሮግራማችን ለየት ባለ በማስረጃ ተደግፈን እንደገና እንመጣለን። በዚሁ ተሰናበትን።